እንዲህ አለው ከትእዛዛት ሁሉ ፊተኛይቱ እስራኤሎች ስማ ጌታ አምላካችን ስንት ጌታ ነው? ሶስት አለ? አንድ ጌታ ነው ነው ደግሞ ናቸውም አላለም ነው። ስለዚህ አንተም አለው በፍጹም ልብ ምናምን እያለ ቀጠለና ጸሐፊውን መልሶ ምን አለው? ኢየሱስን ያስተማረውን አይቶ መልካም ነው መምህር ሆይ አንድ ነው ሶስት ነው አላለም። አንድ ነው ናቸውም አላለም። ከእርሱ በቀር ሌላም የለም ብለህ በእውነት ተናገርክ አለው። እርሱ ያለው አንተን አይደለም ያለው እርሱ። ስለዚህ እርሱ የተባለው ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራቅ አይደለህም። በቃ ኢየሱስ ይሄንን ነበር ሪኮግናይዝ ያደረገ ለሰዎች የሚሰጠው ማለት ነው። ስለዚህ ከዚህ ውጪ ከአብ ውጪ የሚመለክ አካል ካለ ምን ተብሏል? ጣዖት ተብሏል፣ ከንቱ ተብሏል። ያው መጽሐፉ ራሱ ጣዖት ከንቱ ብሎ ነው ያስቀመጠው። ከአንዱ በቀር ማንም አምላክ እንደሌለ እናውቃለን። በቃ አንዱ ማን ነው? ያው ለኛስ ነገር ሁሉ ከእርሱ ሆነ እኛም ለእርሱ ሆነን አንድ አምላክ አብ አለን። አብ በቃ ከዚህ ውጪ ሌላ አምላክ የሚመለክ ካለ በጭራሽ የለም። አይ እንደዛ አይደለም ተብሎ ከተጠቀሰ ደግሞ ምን አለ መሰላችሁ? አንዳንድ እነሱ የሚያነሱትን ደግሞ ፖይንት እያነሳው ይላል። ሰዓት ስላለኝ ማለት እጠቀማለሁ ሰዓቴን በአግባቡ። ኦኬ አንድ ፖይንት ላንሳላችሁ። ለምሳሌ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው የሚለውን ነገር አንድ ለማለት የተፈለገው ምን ይላሉ መሰላችሁ? ክርስቲያን ወገኖቻችን ኢኻድ የሚለው ቃል ኮምፓውንድ ዋን ነው፣ ጭራሽ አይደለም። ይሄ ደግሞ እንደዛ የሚያስኬድ አይደለም፣ ጭራሽ የሚያስኬዳችሁ አይደለም። ይሄ ነገር ለምን መሰላችሁ ማያስኬዳችሁ? እዚህ ጋር ትንቢተ ሕዝቅኤል ምዕራፍ 37 ቁጥር 22 ላይ አንድ ህዝብም አደርጋቸዋለሁ ይላል። አደርጋቸው በዘይት ነው። ልብ አድርጉ። እዚህ ጋር የተጠቀሰው አደርጋው ማን ነው? ነው ነጠላ ነው እዚህ ጋር። በተመሳሳይ ሁኔታ እያንዳንዱ በነጠላ የመጡት ነገሮች እንዳለ አንድ ኒሜሪካል ዋን አንድ ፐርሰን ነው የሚያሳዩት። ስለዚህ እዛ ጋር የተጠቀሰው ሁሉ ምንድነው? አንድ አምላክ አብ ነው። በቃ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው የተባለው አብ ብቻውን እንደሆነ የሚያሳይ ነገር ነው ማለት ነው። እሺ ሰዓቴንም ልይ ኦኬ። ማይ ጋድ በጣም ብዙ ሰዓት አለኝ፣ ብዙ ማስረዳት እችላለሁ። ስለዚህ ልቀጥል። ሌላኛው ልብ አድርጉና በደንብ ተመልከቱኝ ምን እንደሚል ማለት ነው። ነገር ግን አንድ ህዝብ ሆነን ከኛ ጋር ይቀመጡ ዘንድ አለ። ዘፍጥረት 34 22 ላይ አንድ ህዝብ ሆነን አለ። ሆነን እዚህ ጋር ያለው ምንድነው? አንድ እግዚአብሔር ነው። እዚህ ጋር ምንድነው? እዚህ ጋር አደርጋቸዋለሁ። እዚህ ጋር ሆነን እኔ አማንን የምጠይቀው ኢኻድ ተጠቅሞ በነጠላ እዚህ ጋር በነጠላ ተጠቅሞ ነጠላ ያልሆነ ኮምፓውንድ የተጠቀመበትን አንድ ጥቅስ በኋላ ውይይታችን ላይ በደንብ ቢያመጣልኝ በጣም በደስታ ነው የምቀበለው ማለት ነው። በተቃራኒው ደግሞ ቀደም የተጠቀሱ ለነጠላ ልክ ለአብ እንደተጠቀሰው ሁሉ ለአምላክ የመጽሐፈ መሳፍንት ምዕራፍ 22 ቁጥር 8 ላይ የእስራኤልም ንጉሥ ኢዮሳፍጥን እግዚአብሔርን የሚጠይቅበት የይምላ ልጅ ሚክያስ የሚባል አንድ ሰው አለ። ልብ አድርጉ። አንድ ሰው ምንጊዜም በነጠላ በሚመጣ ሰዓት አንድ ብሎ ነጠላ ከመጣ ምንጊዜም ፐርሰን ነው። በቃ አንድ ፐርሰን፣ ሁለት ሶስት የሚባል ፐርሰን የለም። ስለዚህ ዘኍልቍ 7:21 ላይ በተመሳሳይ ሁኔታ አውራ በግ እያለ አንድ አውራ በግ ይላል። ልብ አድርጉ። አንድ አውራ ፍየል አንድ ሁሉም ኢኻድን የተጠቀመው ግን ኢኻድን ተጠቅመው ሁሉም በነጠላ የመጣው ሁሉ ምንድነው? አንድ ነጠላ የሆነ ፐርሰን ነው የሚያሳየው። ስለዚህ ኮንክሉዥን ምንድነው? ኮንክሉዥኑ ካላችሁ እስራኤሎች ስማ ያህዌ አምላካችን አንድ ያህዌ ነው ያለው አንድ ማለት ነጠላ ነው። ነጠላ እሱም የኢየሱስ አባት እናንተ አምላካችን የምትሉት አባቴ ነው ባለው መሰረት የኢየሱስ አባት ያህዌ አንድ አምላክ ተብሎ በባይብሉ ላይ መጠቀሱን ታያላችሁ ማለት ነው። ስለዚህ ገና ካሁኑ ምናልባት እሱን ጥያቄ ሲያነሳ እቀጥልበታለሁ ኢንሻአላህ። እስቲ ሰዓት አሁንም ካለኝ አሁንም አንድ ሙግት አነሳለሁ ማለት ነው። 2 ደቂቃ ብዙ ደቂቃ አለኝ አሁንም። እሺ አሁንም አንድ ጥያቄ ልብ አድርጉ። ደግሞ በኋላ ላይ የምጠቅሰው አንድ ነገር አለ። ኢየሱስ አምላክ የተባለበትን ጥቅስ እንዳይመጣልን እኛ የምንፈልገው ሶስት አምላክ በአንድ ፐርሰን የተገለጸበትን ባይብል ላይ ያንን ነው የምንፈልገው። ምክንያቱም ይሄንንማ የጠቀሱ ያው ቸርች ፋዘሮች ምናምን አይጠፉም። ስለዚህ አሁን እኛ የምንፈልገው ሶስት አምላክ በአንድ ፐርሰን የተጠቀሰበት ማን ነው? ሶስት አማልክት አንድ ሆነው የተጠቀሱበትን ቦታ ነው የምንፈልገው ማለት ነው። ስለዚህ እስቲ አሁን ደግሞ ከሚያነሷቸው አንድ ጥቅስ እንምጣ። አንድ ለምሳሌ እንፍጠር የተባለበት አለ። እንፍጠር እስቲ ላሳያችሁ። ኦኬ ሰዓት where is it? እሺ 2:18 ሰዓት እሺ ፖዝ አድርገውና እንትን በል ፈልግ
ችግር የለውም። እኔ በበቂ ሁኔታ አብራርቻለሁ። ሰዓትም አለኝ በኋላም አለኝ። አብሽር አማን። እሺ ችግር የለውም አማኒ። አመሰግናለሁ። ዘፍጥረት 1 ላይ 26 እንፍጠር ስላለ አምላክ 3 ፐርሰንን ያሳያል። ጭራሽ እዚህ ጋር 3 4 1 ሚሊዮንም ሊሆን ይችላል። ግን ምንድነው መሰላችሁ ይሄ አካሄዳቸው አይጠቅማቸውም። ለምንድን ነው የማይጠቅማቸው መሰላችሁ? ባይብል ላይ ፕሉራል ኦፍ አምፕሊቲዩድ እና መልቲቲዩድ የሚባል ነገር አለ። የግነተኛነትና የብዜተኛነት አለ። ለምሳሌ መጽሐፈ ነገሥት 12 ላይ የተጠቀሰ ጥቅስ አለ። ምን አለ? እመልስላቸዋለሁ ብሎ በአማርኛ ያጭበረበሩን። እዚህ ዕብራይስጥኛው ላይ ስትመጡ ምን ብሎ ነው ያስቀመጠው? ኤንድ ሃው ሹድ ዊ ብሎ ነው ያስቀመጠው። ይሄ ደግሞ ምንድነው መሰላችሁ? ምንድነው መሰለው? ፕሉራል ነው ማለት ነው። ፕሉራል ፈርስት ፐርሰን ፕሉራል ተደርጎ ነው የተቀመጠው። ፈርስት ፐርሰን ፕሉራል። ስለዚህ ምንድነው ይሄ ነገር የተለመደ ነው። ባይብል ላይ በዚህ አይነት ሁኔታ ማስቀመጥ የተለመደ ነው። እቺን ጥቅስ ስላሳያችሁና አይ ቲንክ ሰዓቴም ሊያበቃ ይመስለኛል። እቺን ኦኬ፣ ቀጥል። ሰዓት ያልቋል። ቀጥል። አመሰግናለሁ። ኦኬ we gonna enjoy this እሺ ሰዓቴ ላስጀምር ነኝ። ኦኬ ጀምሬያለሁ። ከመጀመራችን በፊት ሰዓቱን ላይ ቁጥር ችግር የለውም። እግዚአብሔር ይህንን ፕሮግራም ለበረከት እንዲያደርገው ለብዙዎች አይን የሚገልጥበት አይነት ፕሮግራም እንዲሆን 30 ሰከንድ እንጸልያለን። አባት ሆይ በልጅህ በኢየሱስ ክርስቶስ ስም እናመሰግናለን። ስለ ሁሉ ስም የተባረከ ይሁን። በዚህ ምሽት በምናደርገው ውይይት ላይ በመጽሐፉ የተገለጥክ አንተ ራስህን ልትገልጥ በወደድክበት ልክ ለብዙዎች ትገልጥ ዘንድ ወደ ብርሃንህም ታመጣቸው ዘንድ በብርሃንህ ብርሃንንም ያዩ ዘንድ እንድታግዛቸው በጸጋ በኢየሱስ ክርስቶስ ስም እንለምናለን። ይህ ሁሉ በሆነ ጊዜ ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ይሁን፣ አሜን። እሺ ቴንኪዩ ወንድማችን ኢብሮ ላነሳኸው ጥሩ ሙግቶች። ኦኬ እሺ እንደሚከተለው ፕሬዘንቴሽንን አቀርባለሁ። ስላሴ ምንድን ነው ወይም ስሉስ አሃድ የሆነ አምላክ ስንል ምን እያለ ነው ሲባል በክርስትና አስተምሮ እንግዲህ እግዚአብሔር አንድ ነው፣ በመለኮት አንድ ነው፣ በባህሪ አንድ ነው። ነገር ግን ይሄ አንዱ እግዚአብሔር አምላክነት ለብቻው በአንድነት ወይም በነጠላ የሚጠራለት ያ አንዱ ኤሰንስ ራሱን በሶስት አካላት ገልጧል። እነዚያም ሶስቱ አብ፣ ወልድና መንፈስ ቅዱስ ይባላሉ። እነዚህ ሶስቱ አካላት ያንን አንዱን ቅድም የጠራነውን አንዱ መለኮት ሼር ያደርጉታል ወይም ይጋሩታል። በዚህም ምክንያት አብ አምላክ ነው፣ ያንኑ አንዱን መለኮት፣ ወልድ አምላክ ነው፣ ያንኑ አንዱን መለኮት፣ መንፈስ ቅዱስ አምላክ ነው፣ ያንኑ አንዱን መለኮት። ስለዚህ ሶስት አማልክት ብለን ነጣጥለን ባህሪ አንሰጣቸውም። ሶስት አምላኮች እያለ ቅድም ወገናችን ሲጠራ የነበረውን አይነት አናመጣም። ሶስት አማልክት አናመልክም፣ መድብል አማልክት አናመልክም። ስለዚህ በዚህ መልክ ይቀመጣል። ሶስቱም አካላት ያንን አንዱን አምላክነት ሼር ያደርጋሉ። የተነጣጠለ አምላክነት የላቸውም። አብ ከወልድ የተለየ አምላክነት የለውም። ወልድ ከመንፈስ ቅዱስ የተለየ አምላክነት የለውም። መንፈስ ቅዱስ ከአብ የተለየ አምላክነትን ሼር አያደርግም። ወልድም ከአባቱ የተለየ አምላክነትን ሼር አያደርግም። እኛ ክርስቲያኖች መገለጥ ሂደታዊ ነው ወይም ረምደታዊ ነው ብለን እናምናለን። እግዚአብሔር ራሱም ሆነ ስለ መንፈሳዊ ዓለም ሁሉንም ነገር በአንድ ጊዜ አልነገረንም። በብሉይ ኪዳን መጽሐፍት የነገረን አለ፣ በአዲስ ኪዳን ደግሞ ራሱን በደንብ እየገለጠ የመጣ አለ ማለት ነው። በዚህም እግዚአብሔር ራሱን እንዴት ገለጠ በመጀመሪያዎቹ መጽሐፍት በኋላ ላይ ሪባትል ሴሽኑ ላይ ዳስሰዋለሁ። ዘፍጥረት አንድን ስለጠቀሰ ዘፍጥረት 1:26 ላይ እግዚአብሔር ማለ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ብዛነትን ያሳያል። ከሁለት በላይ መሆኑን ያሳያል። ሶስትም አራትም አምስትም የሚያመለክት ቃል ሊሆን ይችላል። ግን ምን ነው ፕሩቭ የሚያደርግልን? በእግዚአብሔር ኢንቲቲ ውስጥ በእግዚአብሔር ማንነት ውስጥ ፕሉራሊቲ አለ ወይም ከአንድ በላይ የሆነ የምንጠራው ነገር አለ የሚለውን ፕሩቭ ያደርግልናል። 3 4 5ን አይደለም የምንለው ከአንድ በላይ መሆኑን ግን ፕሩቭ ያደርጋል። ያም በመፍጠር ላይ ራሱን የገለጠ መሆኑን እናያለን ማለት ነው።
እግዚአብሔርም አምላክም አለ ዘፍጥረት 3:22 ላይ እነሆ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ። መላእክትን እያለ ነው መሪያውና ለሁለተኛው እንደዛ አይነት አርጊውመንት ይመጣል። ሲመጣ we know how to debunk it ምንም አይነት ፕሩፍ ሊመጣለት ስለማይችል ማለት ነው። ስለዚህ ከኛ እንዳንዱ ሆኗል ይላል። ማንን ነው ከኛ እንዳንዱ ሆኗል እያለ ያለው? እስቲል አሁንም ፕሉራሊቲን ያሳያል ነው። ቀጥታ ሶስቱን ያሳያል አይደለም እያልን ያለ ነው። 1:26ም ይሄም ግን እያልን ያለ ነው ምንድን ነው? ፕሉራሊቲ አለ ኢን ዘ ጋድ ሄድ ፕሉራሊቲ ወይም ብዝሃነት አለ። ከአንድ በላይ የሆነ ነገር እንዳለ ግን ፍንጭን ያሳያል ማለት ነው። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 8 ላይ ጌታም ድምፅ ማንን እልካለሁ ማንስ ይሄድልናል? እልካለሁ እያለ የሚጠራ አለ። ደን ማንስ ይሄድልናል እያለ ደግሞ ከሱ ውጪ ያሉ አካላት እንዳሉ የሚያመለክት እናያለን ማለት ነው። እዛ ጋር መላእክትን ሲያስገቡ we know how to debunk it ማለት ነው። ስለዚህ እዛ ጋር በራሱ ውስጥ ካለ ወይም በራሱ ውስጥ ካለ ፕሉራሊቲ ውጪ ብዛነት ውጪ ምንም ነገር እዛ ጋር አስገብተን መፍታት የማንችል መሆኑን ፕሩቭ እናደርጋለን ማለት ነው። ኦኬ ሶ ቅድም የተናገርነው ነገር አለ። አብ አምላክ ነው፣ ያንን አንዱን መለኮት፣ ወልድ አምላክ ነው፣ ያንን አንዱን መለኮት፣ መንፈስ ቅዱስ አምላክ ነው፣ ያንን አንዱን መለኮት፣ በዚህም አንድ አምላክ ብለን እንጠራለን። ስለዚህ የአብ ብዙ ጥያቄ ስለማይነሳበት የወልድን ጀምረን እንሄዳለን። ወልድ አምላክ ተብሏል ወይ? አዎ ተብሏል። ምክንያቱም ስላሴን ስለሆነ እያወራን ያለ ነው። ሶስቱ አካላት ያንን አንዱን መለኮት ሼር የሚያደርጉ መሆናቸውን ፕሩቭ ማድረግ ይኖርብናል። ስለዚህ የወልድንና የመንፈስ ቅዱስን አምላክነት አይተን እናልፋለን ማለት ነው። ለምሳሌ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ስለ መሲሁ መወለድ ቀድሞ በተነገረው ሐሳብ ላይ ምን የሚል ነገር እናያለን? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋን በመንግስቱ ላይ አለቅነቱ ይበዛል፣ ሰላም ፍጻሜ የለውም እያለ የሚወለደው ልጅ ኃያል አምላክ መሆኑን ይናገራል። ስለዚህ ወልድ ኃያል አምላክ ነው፣ ልጁ ኃያል አምላክ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ፌመስ የምናውቀው በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው ከእርሱ ጋር ነበረ ወይም በእርሱ ዘንድ ነበረ። ኦኬ ቃልም ስጋ ሆነ ይላል ቁጥር 14 ላይ ጸጋና እውነትን ተሞልቶ በእኛ አደረ፣ በእኛ አደረ። ስለዚህ ማን ነው ቃል? በእኛ ቃል ስጋ ሆኖ በእኛ ያደረው ያ ከአባቱ ጋር የነበረ። ቁጥር 18 ላይ ይናገራል በአባቱ እቅፍ የነበረ አንድ ልጅ እሱን ተረከው ስለሚል ማለት ነው። ተረከው የዕብራውያኑ ጻፊ መዝሙር 45 ላይ የኮሜሬሽን መዝሙር ተብሎ የሚጠቀሰውን ያንን ለኢየሱስ ክርስቶስ ሲያመጣ እናያለን። ምክንያቱም እዛ ጋር የተቀመጡ ነገሮች ቃል በቃል ሰለሞን ላይ አፕላይ ስለማይደረጉ አምላክ ሆይ ይለዋል። ዙፋን ከዘላለም እስከ ዘላለም ይላል። እንግዲህ ሰለሞን ከሞተና ከጠፋ በጣም ብዙ ጊዜ ሆኗል። ስለዚህ ያንን ክፍል ሲያመጣ እናያለን። ጌታ ሆይ አንተ ከጥንት ምድርን መሰረክ፣ ሰማዮችም የእጆች ስራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉ እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተና ዓመቶች ከቶ አያልቁም። ዘላለማዊ ነህ። ማን? ልጁ ተብሎ ይጠራው ዕብራውያን ምዕራፍ 1ን ስናጠና የምናገኘው ዮሐንስ ወንጌል ምዕራፍ 20 ላይ ያየነው አለ 28 ላይ ቶማስም ጌታዬም አምላኬም ብሎ መለሰ። ሆኩሪዮስሙ ሆቲዮስሙ አምላኬም ጌታዬም፣ የኔ አምላክ የኔ ጌታ ብሎ ሲመልስ እናያለን። ኢየሱስ ክርስቶስ ያንን ሲቃወም አንመለከትም ማለት ነው። ስለ መንፈስ ቅዱስ እናውራ። ኦልሬዲ የአብ ጭቅጭቅ ስለሌለበት ማለት ነው። ለምሳሌ ኢዮብ 33:4 ላይ የእግዚአብሔር መንፈስ ፈጠረኝ የአምላክም እስትንፋስ ሕያው አደረገኝ እያለ ሲናገር እናያለን። የእግዚአብሔር መንፈስ ፈጣሪ ነው። ስለዚህ ፈጣሪነት እንዳለው እናያለን። ዕብራውያን ምዕራፍ 9:14 ላይ ደግሞ በዘላለም መንፈስ ራሱን አቀረበ ይላል። መንፈስ ቅዱስ ዘለዓለማዊ ነው እያለ ሲናገር እናያለን። አንድ አይደንቲቲ ዘላለማዊነት ካለው እንግዲህ ከመለኮት ውጭ ሌላ ምንም ሊሆን ስለማይችል ማለት ነው። ስለማይችል ኢሳይያስ 48:16 ላይ ዮሐንስ 14:16 ላይ ያንን መለኮታዊ በሁሉ ቦታ የሚገኝና በሁሉ ውስጥ እንዲዌልት ማድረግ የሚችል መሆኑን ሲናገር እናያለን ማለት ነው። ኦኬ አንዴ ሰዓት ሊ ኦኬ አለኝ ያው ዘለ አማት ሰዓት ኦኬ እሺ እንትን ደብዘዝ ስላለ ነው። እንቀጥል። እሺ ኦኬ እሺ ስላሴን ቁርአን ስላሴን በተመለከተ ኦኬ
ስላሴን በተመለከተ የሚናገረው ነገር ጭራሹን የቁርአን ጸሐፊ ክርስቲያኖች ስላሴ ሲሉ ምን እንደሚሉ ካለማወቁም የተነሳ ቁርአንም ሆነ መልእክተኛው ሙሐመድ ምንም አይነት መለኮታዊ ምንጭነት እንደሌላቸው ፕሩቭ የሚያደርገው ነው እናገኛለን። ቁርአንን ስንመለከት አንደኛ ክርስቲያኖች የስላሴን አስተምሮ ክርስቲያኖችን የስላሴ አስተምሮ በተሳሳተ መንገድ የሚያቀርብ ነው። ለምሳሌ ሱራ 516 ላይ አላህም የመርየም ልጅ ኢሳ ሆይ አንተ ለሰዎች እኔና እናቴን ከአላህ በቀር ከአላህ ሌላ ሁለት አምላኮች አድርገህ ያዙ ብለሃልን በሚለው ጊዜ አስታውስ ይላል። ስለዚህ እናቱንና ኢየሱስ ክርስቶስን ከዛ ከኔ በቀር ብሎ የሚያስቀምጠው አለ። ስላሴን በዚህ መልክ የሚረዳ ነው። አይ አዘርዋይስ ነው የሚል ካለ ያው በኋላ ስለሚያመጣልን ማለት ነው። ይህ ጥቅስ በዕለተ ቂያማ ቀን ያው በፍርድ ቀን ኢየሱስና አላህ የሚያደርጉትን ንግግር የሚያሳይ ሲሆን የቁርአን ጻፊ መንፈስ ቅዱስ የስላሴ አካል መሆኑን ክርስቲያኖች እንደሚያምኑ አያውቅም፣ አያስተውልም። ስለዚህ ቁርአንም ሆነ መልእክተኛው ፈጠራ ጽፈው በሚድል ሴንቸሪ አረቢያ ላይ ያሰራጩት መረጃ እንደሆነ እናውቃለን ማለት ነው። ምክንያቱም ክርስቲያኖች የማያምኑትን እንደዚህ ታምናላችሁ ተብሎ የተነገረ ስለሆነ ማለት ነው። አይ እንደዛ እናምንም እንደው እናቱን ከኔ ውጭ እያለ ስለጠቀሰ ግዴታ እናንተ እንደዛ እናያለን ማለት አይደለም የሚል ነገር ቢነሳ የኢብኑ ከቲር ተፍሲር ላይ እና የኢብኑ አባስ ተፍሲር ላይ ቃል በቃል እናቱና እሱን እያለ አስቀምጧል። በኋላ ማስረጃው ሲጠየቅ በደንብ እናመጣለን። ስለዚህ ኤርሊ ሙስሊሞች የሚያምኑት ስላሴ ብለው ቁርአንም ሆነ ሙሐመድ የሚረዳው ኢየሱስ ማርያምንና አላህን አድርጎ ይረዳል ማለት ነው። እንደዚህ ባለማመናችን ቁርአን እኛን ሚስ ሪፕሬዘንት አድርጎናል። ኤንድ መለኮታዊ ምንጭም የለውም። ሙሐመድ ማሰተኛ ነቢይ ነው የሚሆነው ማለት ነው። ምክንያቱም በትክክል ክርስቲያኖችን ያልተረዳ ስለሆነ ማለት ነው። ኦኬ ሶ ሪባተል ሴሽን ላይ እመጣለሁ። ምዕመናን እያየሁ ስለሆነ ነው። ይሄ ከአንድ ኢሴንስ ምንድነው ከአንድ ፐርሰን ያለፈ ነገር መኖሩን አይናገሩም ወይ? በደንብ ነው የሚናገሩት። የጥንት ኮሜንተሪዎችም ይህንን ፕሩቭ ያደርጉልናል። የቱ ጋር ለምሳሌ ሜምራ የሚባል ኮንሰፕት አላቸው አይሁዶች። ሜምራ የሚባል ኮንሰፕት አላቸው። ለምሳሌ ሮበርት ሃይዋርድ የሂብሩ ነገረ መለኮት ሊቅ ነው። ምን ብሎ ይተረጉመዋል? ቃል የሚለው ማለት ነው። በተለይም ዘፍጥረት ምዕራፍ 2 ላይ ያለው ማለት የእግዚአብሔርም ድምፅ በኤደን ገነት መካከል ይመላለስ ነበር የሚለውን ሲፈታ ማለት ነው። ምን የሚል ነገር ሲናገር እናያለን። እንዲሁም ዘጸአት 3:14ን ሲፈታ አንድ አይነት ሀሳቦችን ሜምራ ኢዝ ጋድስ ይህ ይላል ማለት ነው። ወይም አይ አም ነው። ሜምራ ማለት የእግዚአብሔር እኔነቱ ነው። አይ አም የሚልበት ነው። ያም ዘጸአት ምዕራፍ 3 ቁጥር 14 ላይ የተገለጠው ነው ይላል። ዘጸአት ምዕራፍ 3 ቁጥር 14 ላይ የተገለጠው ነው። ሂዝ ኔም ፎር ሂምሰልፍ ኤክስፓውንድድ ኢን ተርምስ ኦፍ ሂዝ ፓስት ኤንድ ፊውቸር ፕሬዘንስ ኢን ክሪኤሽን ኤንድ ሪደምፕሽን በፍጥረትና በቤዝዮት ላይ የአላፊ የአሁንና የሚመጣውን ጊዜ የሚወክል ነው። ኢሴንሱ ነው። ማን ሜምራ ወይም ቃል ተብሎ የሚጠራው ማለት ነው። ቃል ተብሎ የሚጠራው ይላል። ኦኬ ታርጉም ኖፍቲ ምን የሚል ነገር ያስቀምጣል? ዘፍጥረት 1:26ን ሲያስቀምጥ ሰው በቃል ወይም በሜምራ አምሳል ተፈጥሯል ይላል። እግዚአብሔር ብሎ ሌላ ወይም ሐሳቡ እዛ ላይ ነው ያለው እንጂ አንድ ነው ሁለት ነው የሚል ነገር መናገር አይደለም። ኤክስክሉሲቭ አሊጀንስን ነው የሚናገረው ብሎ ሲናገር እናያለን። ሌሎችም በኋላ ጨማምረን እናመጣለን ማለት ነው። በዚህ ምክንያት የአይሁድ መጽሐፍትም እንዲሁም የአዲስ ኪዳናችን ላይ በሙላት የተገለጠው የእግዚአብሔርን ባህሪና ማንነቱንና ምንነቱን ሲናገር በአንድ መለኮት ራሱን የገለጠ ሶስት አካላት መኖራቸውን ወይም ከአንድ በላይ መሆኑን መልቲ ፐርሰናሊቲ መኖሩን ፕሩቭ የሚያደርግ ነው። ጸጋና ሰላም ይብዛላችሁ። እሺ አማኒ በጣም አመሰግናለሁ። አስጀምርልኝ። እሺ እንደኔ አድርግልኝ ከቻልክ
እኔ እንዳደረኩ እንትኗ መጣ አንዴ ቆይ የሚሰመረውን ነገር ማስመር አለብን። እሺ ችግር የለውም ከቻልክ እንደዛ ታደርግልኛለህ። እሺ እኔ እንትን ማድረግ አልችልም ወይ በየመሀሉ በየ5 ደቂቃው ልንገርህ። እሺ ማሻአላ በጣም ደስ የሚል ነገር ነው። እንግዲህ ያው እንትን ለማለት ተዘጋጁ ያጀማ። በጣም ትልቅ ሰርፕራይዝ አለኝ። ማሻአላ ቆይ አንድ ጊዜ ሰርፕራይዝ አለኝ ያጀማ። በጣም የሚገርም ሰርፕራይዝ ማለት ነው። ምን እናደርጋለን መሰላችሁ? ያው እስካሁን የሄድንበት አካሄድ በጣም ደስ ብሎኛልና እሺ እስቲ አዳምጡት አንዴ። ከፈጣሪ ጋር አሳልፎ በፈጣሪ ላይ ደርቦ በአንድ ምስጋና ማመስገን ተገቢ አይደለም። ተደርጎም ተሰምቶም የማይታወቅ ነው። ተገቢ አይደለም። አንዲት ምስጋና ወይንም አንዲት ስግደት መቅረብ ያለባት በአካል ሶስት ለሆኑ ለሶስቱ አካላት ለአብ ለወልድ ለመንፈስ ቅዱስ ብቻ አንድ ምስጋና የሚቀርብ እንጂ ከፍጡራንን ከፈጣሪ ጋር አድርጎ አንድ ምስጋና ማቅረብ አይቻልም። እዛም የተናገርኩት ይሄ ነው፣ የተጠየቅኩትም ይሄንን ነው፣ የሰጠሁትም ይሄ ነው፣ በትምህርቱም ላይ እየተናገርኩት ያለው ይሄንን ነው። እውነቱ ይሄ ነው። እግዚአብሔርና ፍጡራን በአንድነት ይመለካሉ ብሎ አማን ተናገረ ማለት ነው። ወሻሂደ ሻሂዱ ሚን አህሊሃ እኛ መመስከር አይጠበቅብንም። ስለዚህ አማንዬ በጣም እናመሰግናለን። መልሱን አንተ ራስህ መልሰህልናል። በጣም ደስ ብሎናል ማለት ነው። ቁርአን አልዋሸም። ቁርአን ምንድነው የተናገረው? እናቱንና ኢየሱስን የሚያመልኩ ሰዎች ነበሩ። አዎ በትክክል ያመልኩ ነበር ማለት ነው። መጀመሪያ ወደዚህ ጥሩ ነው እንኳን አቀረብክልኝ ማለት ነው። ስለዚህ አሁን አንድ ጊዜ እንትን መጣብኝ አማኒ፣ አንዴ እንዳንተ መጣብኝ። አንዴ ያዝልኝ ሰዓት ላይቭ ዊል ኤንድ ዲቴክት ዩር ከረንት ላይቭ ኮምፕሊት ዘ ቬሪፊኬሽን ይለኛል። ምንድን ነው? ኦኬ እንትን አልኩ እንደዚህ ወደ መሀል አምጣና እኩል አድርገህ ግጠመው። እኩል አድርገህ ግጠመው። እሺ አቁሜዋለሁ ሰዓት። እሺ ኦኬ ምንድን ነው በኋላ መሀል ላይ አምጣና አይ ቲንክ የሆነ እንትን ነው አይደለ? ፐዝል ጌም የሚመስል ይመስላል። ፐዝል ነው። አዎ በቃ ተስተካከለ። እሺ ተስተካከለ። እሺ በጣም ነው የማመሰግነው። ሌላኛው ምንድነው እኔ የጠየቅኩት ስላሴ ነው። የተመለሰልኝ ምንድነው ያ ጀማ የኢየሱስ አምላክነት ነው። እሱ ባይሆን ሌላ ርዕስ ይዘን በሌላ ርዕስ የምንገባ ይሆናል ማለት ነው። አሁን የተጠየቀው ስላሴ ነው። ስላሴን 1-3 ምናምን ጥቅሶች ለመንካት ሞክረዋል። ያንን ጥቅሶች ለማብራራት ሞክራለሁ ማለት ነው። የመጀመሪያ ዘፍጥረት 1:26ን ለማብራራት ሞክረዋል። ኤሎሂም ማን ነው? ዘፍጥረት 1:26 ላይ ለምሳሌ ምን አለ መሰላችሁ? ይኸው ተመልከቱ። ኢንሳይክሎፒዲያ ኦፍ ሂብሩ ላንጉዌጅ ኤንድ ሌንግዌጅ ማን ነው እያለ ይቀጥላል። እስቲ መጻፈው ከሰዓት አንፃር አንድ ገጽ 145 ላይ ግቡና ይወት ምን እንደሚል ፕሉራል ኦፍ ፕሉራል ፎርምስ ፕሉራል ፎርሞች አሉ ሞስት ፕሬዘንት ለማድረግ በብዛህነት ይመጣል። ለምሳሌ አንድ ምሳሌ ብናይ አዶኒም ተብሎ ሊመጣ ይችላል። አዶኒም ጌቶች ማለት ነው። ተግባባን? which is አዶናይ ነበር። አንድ ነጠላ ከሆነ ወይ አዶን ነው ወይ ይሄ ነበር መጠቀስ ነበር። ግን ይህም ጨምሮ አዶኒም በሚል ሊመጣ ይችላል። ብዙ አይነቶች አሉ። ዊዝደም ሊሆን ይችላል፣ ዊዝደምስ ተብሎ ሊመጣ ይችላል። ይሄ ሁሉ ምንድነው ፕሉራል ኦፍ ማጀስቲ ተብሎ ይቀመጣል ነው። ተግባባን? ስለዚህ አሁን እንደምን እሺ ቆይ 1:26 ላይ ልሂድልህና ዘፍጥረት 1:26 ላይ ማለት ነው። አሁን ኦኬ ሰዓቴ ቆይ አንዴ ፋይል እሺ ያውና እዚህ ጋር እሺ ዘፍጥረት 1:26 ላይ ለማቅረብ እንደሞከረው እንፍጠር ስላለ ስንት ናቸው? ጥያቄ ስንት ናቸው? ስንት እንደሆነ የሚታወቅ ነገር የለም። ስለዚህ አሁን 1000 ሊሆኑ ብዛህነት ብሏል። ኦኬ የብዛህነት የመድብለ አማልክት አምላኪ ሊሆኑ ነው ማለት ነው። ግን ችግሩ ምንድነው? ሌላ ቦታ ሄደን ስናይ ደግሞ ተመሳሳይ የእሱን ተመሳሳይ እናያለን ማለት ነው። ተግባባን? ለምሳሌ ቀደም ለመጥቀስ እንደሞከርኩት ምን ተብሎ መጥቷል? መጽሐፈ ነገሥት ምዕራፍ 12 ላይ እመልስላቸው ዘንድ የሚለው አንድ ማንነት ሆኖ ሳለ ግን አማርኛው ላይ ሊሸውዱን ቢሞክሩም and how should we በማለት ዕብራይስጥኛው ላይ ፕሉራል በመባል ነው የተቀመጠው። ፈርስት ፐርሰን ፕሉራል ፈርስት ፐርሰን። ስለዚህ ለሌላ ሰውም ይውላል። ስለዚህ ምንም ጥቅም የለውም አሁን የቀረበው ነገር ዲባንክ ሆኗል ማለት ነው፣ በአጭሩ ማለት ነው። ለምሳሌ ዕብራይስጥ ማን ነው ይቅርታ አይሁዳውያን እንዴት ተረዱት ስንል ጆናታን እንኳን ብትመለከቱ እሱም ለማቅረብ ስለሞከረ ይሄን መቀበል አለበት። obviously the lord said to the angels who minister before him እኛ አሁን ይሄን አላመጣንም፣ መጀመሪያ እሱ ባመጣው መልኩ እንሄዳለን ማለት ነው። ኦኬ ስለዚህ አሁን ሌላኛውን ጥቅስ ደግሞ እንይ ለምሳሌ ማለት ነው። ሌላኛው ጥቅስ
ያቀረበው ዘፍጥረት 3:22 ላይ ለመጥቀስ ሞክሯል። ዘፍጥረት 3:22 ላይ አይ ቲንክ ከኛ አንዳንዱ ሊሆን ይችላል። ማን? አዎ ከኛ አንዳንዱ ለምሳሌ ዳዊት ከኛ አንዳንዱ ቢል ምንድነው? አሁን ቁም ነገሩ መረዳት አለበት። የመጀመሪያው መልካምና ክፉን ለማወቅ ነው ከኛ አንዳንዱ የሚሆኑ ነው የተባለው መጽሐፉ ላይ። ስለዚህ ከእግዚአብሔር ውጪ ሌላ መልካምና ክፉን የሚያውቁ አሉ ወይስ የሉም? አዎ አሉ። እነማን? ጋድስ የተባሉ ማን ናቸው? መላእክት። ይኸው ዘፍጥረት 3:5 ላይ for God does know that in the day you eat therefore then your eyes shall be opened and you shall be as gods ነው ያለው። oh my god as ጋድስ የተባሉት knowing good and evil። ስለዚህ እነሱ አማልክት ያው እግዚአብሔርን አማልክት ተብሎ ነው መጽሐፉ ላይ ራሱ የተቀመጠው። ይሄው እዚህ ላይ ቴዎስ ብሎ ነው የተቀመጠው፣ እዚህ ጋር ደግሞ ቴዎስ አይደለም። ልብ አድርጉ። ይሄ በብዜት ነው የተቀመጠው እዚህ ጋር ያለው ማለት ነው አማልክት። ስለዚህ አማልክት ማን ናቸው? መላእክት ናቸው። ጋድስ ተብለው የተጠቀሱት መላእክት ናቸው ኦብቪየስሊ ማለት ነው። ይሄው እዚህ ጋር ኤሎሂም ተብለው የተቀመጡት ጋድስ ናቸው። በቃ ኦልሬዲ አልቋል ማለት ነው። አንገለውም ብሎ ነው ያስቀመጠው እዚህኛውም ላይ ግሪክኛው ላይ ብትመለከቱ ማለት። ሌላኛው አይ ቲንክ ኢሳይያስ ለማንሳት ሞክሯል። ኢሳይያስ 6 ላይ ኢሳይያስ 6:8 ላይ ጭራሽ እሱ ባለው መልኩ የተቀመጠ ነገር የለም ማለት ነው። እኔው ራሱ ምን እንደሚል ማለት ነው። ኢሳይያስ ላይ እኔን ላከኝ አልኩኝ አለ። እኔን ላከኝ። ስለዚህ አሁን እኔን ላከኝ አልኩ ተብሎ የተቀመጠው ለምሳሌ ብትመለከቱት እዚህ አውዱን ራሱ አሁን የጌታም ድምጽ ማንን ልካለው ማንስ ይሄድልናል ብሎ የተቀመጠው አይደል? ኢሳይያስ ንግግር እዚህ ጋር ማለት እዚህ ጋር የጠቀሰውን ኢሳይያስ መናገሩን ነው ከዚህ የምንረዳው ማለት ነው። ተግባባን? ስለዚህ በአጭሩ ማለት ነው በአጭሩ የብዛነት ከሆነ ችግሩም ደግሞ ብዛነት የሚናገሩ አሉ። ምንም ችግር የለውም በሱም ከሆነ አካሄዱ ማለት ነው። ስለዚህ አሁንም ስቲል not answered ግሪክ ሰብስቲቱንቱ እንደዛ አይልም ማለት ነው። ሶስተኛ ለመጥቀስ የሞከረው አይ ቲንክ ማን ነው? አይሁዳውያን የሚል ነገር አንስቷል። አይሁዳውያን በእውነት ሁሉንም የሚሉትን ነገር ትቀበላለህ? አይሁዳውያን ኢየሱስን ባስታርድ ብለው ቢናገሩት ትቀበላለህ? ቀድማው በተቀስከው መሰረት ማለት ነው ባስታርድ ብለው ተጠቅመውታል ኢየሱስን። ይሄንን ተቀበለዋለህ? በእውነት ይሄንን የምትቀበለው ነህ? no way በጭራሽ ልትቀበለው አትችልም በጭራሽ። ያው እንዳሉት ደግሞ ምን አሉ? he is punished with boiling excrement oh my god። ስለዚህ አሁን ይሄንን ትቀበላለህ ወይ? no way በምንም አትቀበለውም። ስለዚህ አይሁዳውያን እኛ እኮ ኡዘይር ኢብኑላህ ብለዋል እኮ ራሳቸው። ኡዘይር ኢብኑላህ ስላሉ አንቀበላቸውም። ስለዚህ እናንተም እነሱን ስተት ውስጥ ትገባላችሁ እንጂ የነሱን የሆነ ክፍል ያሉትን አምጥተህ እዚህ ጋር ስላሴን ተጠቅመዋል የምትል አንተም እነሱን መድብላ ማለክት ነው የምትሆኑት እንጂ በምንም አይነት ሁኔታ ይሄ እንደ መረጃ ሆኖ የሚቀርብ ነገር አይደለም ማለት ነው። ስለዚህ እስቲ ሌላ የጠቀስከው ካለ ልይ ለምሳሌ ኢሳይያስ 48ን ጠቅሳል። ሲጀምር አላብራራውም ያብራራው ነገርም የለም። ዝም ብዬ ግን ኢሳይያስ 48ን ስለጠቀሰ እንዲሁ ላብራራለት ማለት ነው። እኔው አብራሪ ልሆንና ማለት ነው። ኢሳይያስ 48:16 ላይ የተጠቀሰው ምንድነው? ተመልከት። ልከውኛል የሚል አማርኛው ላይ ሽወዳ ተደርጓል። ልከውኛል ግን ምንድነው የሚለው መጽሐፉ? and now the Lord God has sent me አለ። በቃ አምላክ ልኮኛል አለ። accompanied by his spirit በመንፈሱ ነው እንጂ ያለው and የሚል ነገር የለም እዚህ ጋር and የሚል ነገር የለም። ተግባባን? have sent me ነው የሚለው። ያው ሸላሃኒ ብሎ ነው ያስቀመጠው። ሸላሃኒ የሚለው ቃል ደግሞ በብዙ ቦታዎች ጭራሽ ስንት ቦታ እንዳለ አሳያችኋለሁ። ለምሳሌ ሸላሃኒ የሚለው ተመልከቱት ኢሳይያስ 48 ላይ ሸላሃኒ የሚለው ምንድነው? ያው ፈርስት ፐርሰን ኮመን ሲንጉላር ብሎ ነው ያስቀመጠው። ሲንጉላር ከየት መጥቶ ነው እናንተ ልከውኛል ብላችሁ ያስቀመጣችሁት? ይሄ ውሸት ነው። ለምሳሌ ስንት ቦታ ተጠቅሷል? ሸላሃኒ የሚለው 26 ጊዜ ተጠቅሷል ባይብል ላይ። 26ቱም ቦታ በሲንጉላር እንጂ አንድ ቦታ አንተ ካለ ታመጣልኛለህ። አንድ ቦታ ነው የምጠይቀው። አንድ ቦታ ካለ ከዛ ያ ልከውኛል ለመሆን ቢሆን የተጠቀመው ሻላሁ ነበር የሚጠቀመው። ሻላሁ ደግሞ 4 ቦታ ነው የተጠቀሰው። 4ቱም ቦታ ለፕሉራል ነው የተጠቀመው። ለምሳሌ ኤርሚያስ 14:3 ላይ ሰደዱ ብሎ አማርኛ ያስቀመጠውን እዚህ ጋር ሀብሴንትም ያው ሻላሁ ብሎ ነው ያስቀመጠው። ተመልከተ። እሱ ደግሞ ፕሉራል አየው ያ ጀማ 4ቱም ቦታዎች እንደዚህ ነው የተቀመጡት። ስለዚህ አሁንም ዲባንክ አለቀ ማለት ነው። ጥበብ ትልካለች። በዛ ላይ ልኳል ከተባለ እንኳን ጥበብም ትልካለች ማለት ነው። if you have any more ስላሴን ይወክልልኛል የምትለው አንድ ጥቅስ ካለ I'm here for that ማለት ነው። ሌላኛው ደግሞ ማለት ነው ሌላኛው ኦኬ ቁርአን አልተረዳውም የሚል ነገር ለማምጣት ሞክሯል።
ወገናችን ማለት ነው። ቁርአን በትክክል ተረድቶታል። በትክክል ወላ ተቁሉ ሰላሳን ያለው እንዳንተ አይነቶቹንም ተረድቶታል። አብ ወልድ መንፈስ ቅዱስ የሚለውንም እንደ አብ ወልድንና እንዲሁም ደግሞ እንትናን ማነች ማርያምንም ጨምሮ ያሉትን ወክሎ የመጣ ነው ቁርአኑ ማለት ነው። ስለዚህ ወላ ተቁሉ ሰላሳን ያለው ሶስት አትበሉ። አምላክ ሶስት ያው ወላ ተቁሉ ሰላሳ ሶስት ነው አትበሉ። ሰዓት አለኝ? ሰዓት ካለኝ ንገረኝ። ሰዓት ስንት ደቂቃ አለኝ? 10 ሰከንድ። በቃ ጨርሻለሁ። ቀጥል። ያ ኦኬ። እሺ ቆይ አንዴ ላስተካክል ራሴን። አንዴስ ስንት ደቂቃ ነበረ? አሁን ምንድን ነው ፕሮግራሙ? አማን ቆይ ያንተ ነው። እሺ 10 ደቂቃ። እሺ ይቅርታ ስላቋረጥኩ። ቆይ ሊያዝልህ ብዬ ነው። ሰዓት ሊያዝልህ ላስጀምር። እሺ ቆይ አንዴ። እሺ 10 ደቂቃ ጀምር። ኦኬ እሺ መልካም ቴንኪዩ ለሪባትሉ ያነሳቸውን ፖይንቶች ለመዳሰስ ሊድ ኦፕኒንግ ስቴትመንቱ ላይ ያነሳቸውን ማለት ነው። ሚልኪያስ 2:10 አነሳ። ለሁላችን አንድ አባት ያለን አይደለምን? አንድ አምላክ የፈጠረን አይደለምን? የአባቶቻችንን ቃል ኪዳን ለማስነቀፍ እኛ እያንዳንዳችን ወንድማችንን ስለምን አታለልን የሚለውን ክፍል በመጥቀስ እግዚአብሔር አብ ብቻ ነው አምላክ፣ አብ ብቻ ነው አባት፣ ደን እሱ ነው አምላክ የሚል አይነት ፍቺ ሊፈታ ሄዷል። እዛ ክፍል ላይ ግን የተቀመጠው ሄዶን አውዱን ካየ ነው አባትነቱ ከላይ ባለው አውድ ቃል ኪዳን ጠባቂ እስራኤልንም የሚጠብቅ አምላክ መሆኑን የሚያሳይ ነው። አባት ስለሆነ ነው አምላክ የሆነው የሚል ነገር ክፍሉ ላይ ሲጀመር የለም። እንደ አባት ኬር አድርጌላችኋለሁ የሚል ሀሳብን ነው እየተናገረ ያለው እንጂ አባት ስለሆንኩ አምላክ ሆኛለሁ ወር አምላክነቴ አባትነቴን ጋራንቲ ያደርጋል የሚል ነገር ሲናገር አንመለከትም። የፈጠራን ሲል እንደ ህዝብ አድርጎ የሰራን ማለቱ ነው። ኢሳይያስ 43 ላይ እዛው ላይ ሄደን ስናይ ምን የሚል ነገር እናገኛለን? አሁንም ያዕቆብ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል፣ ተበጅቻለሁና አትፍራ፣ በስም ጠርቻለሁና አንተ እኔ ነኝ የሰራሁ የሚል አይነት ነገር ሲናገር እናያለን። አባታችን የሚለው ደግሞ ከአብርሃም ጋር ተነጻጽሮ የቀረበ ነው። ኢሳይያስ 63:16 ላይ አብርሃም ባያቀን እስራኤል ባይገነዘበን አንተ አባታችን ነህ፣ አቤቱ አንተ አባታችን ነህ፣ ስምም ከዘላለም ታዳጊያችን ነው። ስለዚህ አባትነቱ ከአብርሃም ቤተር ነው የሚል አይነት ንጽጽር ነው እየቀረበ ያለው እንጂ አባት ስለሆነ አምላክ ይሆናል፣ አምላክ ስለሆነ አባት ይሆናል የሚል ነገር የለውም። ኤፌሶን 4:6ን ጠቅሷል ወንድማችን ኢብሮ። ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉም አባት አለን የሚለውን እሱ የሁሉም አባት ነው የኢየሱስን ጨምሮ አለ። አዎ የኢየሱስን ጨምሮ፣ ነገር ግን የኢየሱስ የባህሪ አባቱ ነው ከዘላለም የሆነ ማለት ነው። ለእኛ ደግሞ በጸጋ ልጁ የተደረግንበት ነው። ነገር ግን ኢብሮ ያላስተዋለው ነገር 4:6ን ከመጥቀሱ በፊት ያለው በሙሉ ስላሴን ጠቅሶ የመጣ መሆኑን ማየት አልቻለም። አንድ ቁጥር ብቻ ነው መዞ የመጣው። ክፍሉ ሲጀመር ስላሳዊ የሆነ ክፍል ነው። ለምሳሌ ቁጥር 3ን ተመልከቱ ምን እንደሚል ከ4:6 በላይ ማለት ነው። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። ማን ነው ያ መንፈስ? መንፈስ ቅዱስ። ቁጥር 4 ላይ አንድ መንፈስ አለ ይላል። ማን ነው የአንዱ መንፈስ? መንፈስ ቅዱስ። ቁጥር 5 ላይ አንድ ጌታ ይሲ። ስለዚህ አንድ ጌታ፣ አንድ መንፈስ፣ ከዛስ የሁሉ አባት አብ ወልድ መንፈስ ቅዱስን እየተናገረ ያለ ክፍል ላይ ኖ አብ ብቻ ነው አምላክ የሚል አይነት አርጊመንት ሊመጣ ነው። ፎርዳት ማተር አብ ብቻ ነው የሚለው አርጊመንት እስልምናን ፊት ለፊት የሚያላትም አይነት ኤክስፕሬሽን ነው። አሁን ወንድማችን የተጠቀመው ማለት ነው። አብ ብቻ ነው አምላክ ሲል ነበር ደጋግሞ። ሲጀመር አላህ አባት ነው ብላችሁ ታምናላችሁ ወይ? አታምኑም። የቁርአኑ አላህ አባት ነው ወይ? በምንም ሴንስ አባት አይደለም። በምንም በሜታፎርም በምሳሌያዊም አባት አይደለም። ስለዚህ አብ ብቻ ከሆነ አምላክ የሚሆነው አላህ አባት ካልሆነ አላህ ጣዖትና አምላክነት ስያሜ ሊሰጠው የማይገባ የሙሐመድ የአእምሮ ውጤት ነው የሚሆነው ማለት ነው። ዳሲት እውነተኛ አምላክ አብ ብቻ ነው። ከሱ ውጭ ያሉት በሙሉ ጣዖታት ናቸው አለ። ቅድም ጣዖታት ናቸው፣ ሊመለኩ አይገባም አለ። ላይ መምህርና ጌታ ትሉኛላችሁ፣ ኦኬ መምህርና ጌታ ትሉኛላችሁ ብሎ ሲናገር እናያለን። ስለዚህ ሰውየው ኢየሱስ እንዲሁም ሌሎች መምህራን እንደ ሌሎች መምህራን እንዳያየው ወደ ንግግሩ እየሳበው እንደሆነና በደንብ እያለ ያለው ቸር መምህር ወይ ብሎ ሲናገር
ሌሎችን አድረስ በሚያደርግበት መንገድ አድረስ እንዳያደረገው እየተናገረው ነው እንጂ እኔም መልካም አይደለሁም እያለ አይደለም። ምክንያቱም ኢየሱስ ክርስቶስ መልካም መሆኑን ተናግሯል። መልካም የበጎች እረኛ እኔ ነኝ ብሏል። መልካም ነው ኢየሱስ ክርስቶስ። ታዲያ ምንድነው እዛ ጋር እያደረገ ያለው ሲባል ከአንዱ ከእግዚአብሔር በቀር ቸር መልካም ከሌለ ኢየሱስ ደግሞ መልካም ከሆነ እንግዲህ ኢየሱስም አምላክ ነው ማለት ነው። ስለዚህ ሰውየውን ጎትቶ ሃየር ስታንዳርድ ኦፍ መልካምነት ምን እንደሆነ ካሳየው በኋላ ኢየሱስ ክርስቶስን እንዲመለከት አድርጎታል። ምክንያቱም ያ ክፍል ኢየሱስ መልካም አይደለም የሚል ነገር የሚናገር ስላልሆነ ማለት ነው። ስላልሆነ ኦኬ። ከኤካድ ጋር ተያይዞ ያነሳው ነገር አለ። ዘዳግም 6:4 ላይ ኤካድ ነው ያለው አንድ ብቻ ማለት ነው የሚል ነገር አምጥቷል። በጣም ፈኒ የሆነ ነገር ነው። አይደለም ዛሬ እዚህ ጋር ጠይቄው በኋላ ስለምጠይቀው ችግር የለውም። አይደለም እዚህ ጋር ጠይቄ እድሜ ልኩን እስኪያረጅ ድረስ ቢቆፍር የማያመጣው ነገር ኤካድ ማለት አንድ ብቻ አብሶሉት ኑሜሪክ ዋን የሚል ከየትኛውም ዲክሽነሪ ሊያመጣ አይችልም። ኦኬ በቁም ትርጉሙ አንድ ተብሎ ሊጠራ ይችላል። ዳን ኮንቴክስቱ ነው ቼክ እያደረግን ያንን ነገር እየተናገረ ያለው ዩኒፊኬሽን ነው እያወራ ያለው ወይስ በደፈናው አንድ እያለ ነው የሚለውን የምናጣራው ከአብዱ ነው። ኦኬ አብሶሉት ኑሜሪክ ዋን ብቻ ማለት መሆኑን ዛሬ ሰማይ ምድር ቢገለበት ከየትኛውም ሌክሽን ዲክሽነሪ ልታመጣ አትችልም፣ የለም። ስለዚህ እግዚአብሔር ደግሞ ራሱን ሊገልጥ የወደደው በዚህ መንገድ ነው። ኦኬ ማንንም አባት ብላችሁ አትጥሩ። ስለዚህ ኢየሱስ እግዚአብሔር እኔ ብቻ አምላክ ነኝ የሚለውን ለማረጋገጥ ነው ማንንም አምላክ ብላችሁ አባት ብላችሁ አትጥሩ ያለው የሚል ነገር ሲናገር ሰምተናል። ሰዓቴን ቼክ ላድርግ። እሺ ገና ነው ያው እዚህ ጋር እኮ አለ። ነገር ግን ማቴዎስ 23:9 ላይ እሺ 6 ደቂቃ ነው ያለኝ። እሺ ማቴዎስ 23:9 ላይ ማን ይቅርታ፣ ቆይ ፖዝ ላድርግልህ። 4 ደቂቃ ጨምረላለሁ። ይቀጥል። 4 ደቂቃ አለ። ቀጥል። ያባከንኩብን ጨምራለሁ። 6 ይታየኛል። እሺ ኤኒዌይስ እንቀጥል። ወደ ላይ ማንንም አባት ብላችሁ አትጥሩ የሚለው ምንን የሚያሳይ ነው? እኔ ብቻ አባት ስለሆንኩ አምላክ ሆናለሁ የሚል ነገር ያሳያል ወይ ሲባል አይደለም። ኢየሱስ ይህን የተናገረው አባት የሚል ስያሜን ለማንም አትጠቀሙ ለማለት ሳይሆን በሰፊው ምዕራፍ 23 አውድ ውስጥ በሕዝቡ ላይ ስልጣንን ያለ አግባብ ስለሚጠቀሙ ፈሪሳውያን የሚናገር ነው እንጂ አባትነትን የሚከለክል አይደለም። አቢዩስ ታደርጋላችሁ የሚለውን ሐሳብ እየተናገረን ያለው። ስለዚህ ማንንም ሲል እነሱን ማንንም ከነሱ አባት ብላችሁ አትጥሩ። ምክንያቱም አገልግሎቱን ቦታው ላይ ያሉ ነገር ግን ስልጣንን አቢዩስ ያደርጋሉ ነው እንጂ አባትነትን እየተከላከለ አይደለም። ኢሳያስ 44 ላይ ብቻዬን ማለቱ በራሱ ከራሱ ህላዌ ጋር እግዚአብሔር እየተነጻጸረ ሳይሆን ሰፊውን አውዳውንም ስንመለከት ከሌሎች በቅርብ ያሉ እስራኤልን ከከበቧት መድብለ አማልክትን ከሚያመልኩ ጣዖታት አንጻር ነው እግዚአብሔር ራሱን እያነጻጸረ ያለው። 44:9 ማየት ይቻላል። 44:10 ጣዖታትን የሚሰሩ ምናምንቴዎች ናቸው ይላል። አምላክን የሰራ ወይ ለምን የማይረባ ምስልን የቀረጸ ይህ ማን ነው እያለ እግዚአብሔር እንትን ሲላቸው እናያለን ማለት ነው። ይሄ ሲሳለቅባቸው እንመለከታለን። ስለዚህ እኔ ብቻዬን ነኝ ሲል ምን እያለ ነው ሲባል እነሱን አታስገቧቸው ነው እያለ ያለው። ዩኒክ ስለመሆኑ ነው የሚናገረው እንጂ በራሱ ህላዌ ውስጥ አንድ ብቻ ነኝ የሚል አይነት ነገር እየተናገረ አይደለም። ፈኒ ወደ ሆነው ነገር እንሂድ። ቅድም የጠቀሳቸው በሌሎች በነ ግብፅ ኦሳሪስ በሮማኖቹ መካከል እና በሌሎች ፓጋኖች መካከል ስላሴ አለ። ገስዋት እንደው ይሄን አርጊመንት ለምን መላልሳችሁ እንደምታመጡ አናውቅም። አንድ መለኮትን ቅድም እንትን ያረኮን ከነ ሶርሱ ታሳየኛለህ። አንድ መለኮትን አንድ ኢሴንስን ሼር የሚያደርግ ያም ሶስቱም አካላት ያንን ኢሴንስ ሼር ያደርጋሉ ብሎ በክርስቲያኒቲ በሚያስቀምጥበት መልኩ የሚያስቀምጥ ትሪኒቲ ማሳያ ልታመጣ አትችልም። የአይሁዶቹም ይሁን ምንድነው የህንዶችም ይሁን የግብጾችም ይሁን ሌሎችም በሙሉ ኦኬ፣ ሁሉም ሪቬለሪ የሆኑ እንደውም አንዳንዶቹ ዶሚናንት የሆኑ ጋርስ ተብለው ነው የሚጠሩት። ከላይ ያለው ሁሉን የሚቆጣጠር ከዛ ከታች ያለው ራሱን ችሎ ውሃን የሚገዛ አየሩን የሚገዛ እየተባለ የሚከፋፈል እንጂ ሁሉም በመፍጠር አንድ የሆነ ዓለማትን በማሳለፍ አንድ የሆነ በስልጣን አንድ የሆነ የሚል ደን ያንን አንዱን ሼር የሚያደርግ ተብሎ ከክርስትና ጋር የሚመሳሰል አንድ ልታመጣ አትችልም። አንድ ስለዚህ በአጭሩ ከክርስትና ውጭ ያለውን ስላሴ የሚመስሉ ነገሮችን አምጥቶ ከክርስትና ጋር ማመሳሰል አንደኛ እነዛን አለመረዳት፣ ሁለተኛ ግልጽ የሆነ ቅጥፈት ነው። ግልጽ የሆነ አካዳሚክ አልለውም የኛን አካዳሚክ ብዬ ስለማልጠራው ግልጽ የሆነ ውንብድና ነው። ምክንያቱም ምንም ስለማይመሳሰል ማለት ነው። ምንም ስለማይመሳሰል ኦኬ። አባቶችም አያውቁትም አይ ቲንክ የተባለ ነገር አለ። አባቶችም ስንት ደቂቃ አለኝ? 30 ሰከንድ አለኝ። ኦኬ
አባቶችም አያውቁትም፣ በደንብ ያውቁታል። እስከ ሰርድ ሴንቸሪ ከኒቂያ በፊት ያለውን በኋላ ጥያቄና መልስ ላይ በደንብ እያየን የምንሄድ ይሆናል። ነገር ግን አሁን ይሄ ትሪሙቲ የህንዶቹ እና የግብጾቹ እና ሌሎች ተብሎ የሚጠቀሱት በሙሉ በዴፊኒሽን ደረጃ ምንም አይነት ተመሳሳይነት የሌለው ነው። ይመሳሰላል ብሎ ማምጣት አሁንም ግልጽ የሆነ ሸፍጥና ውንብድና ነው። ያንን ማምጣት በራሱ ከጅምሩ እንደዛ ነው ማለት ነው። ቴንክ ዩ። እሺ አማኒ አመሰግናለሁ። ኢንሻአላህ 5 ደቂቃ ነው ወይስ? አዎ 5 የመጨረሻ እናርግና ከዛ እንቀጥላለን ወይ 3 እናርገው? 3 ኧረ አይ 3 አይበቃም። አሁንም ሪባትን ነው የሚሆነው አይደል? አዎ ስለዚህ 7 እናርገው፣ ትንሽ ከፍ እናርገው። 7 ይበዛል። አማኒ 7 ይበዛል። እሺ ቃይ ሰዓቱን እየተጠቀምንበት ስላልሆነ ሰውም ይሰለቻል። በዛ ላይ የተስማማ ነው 5 ነው እየተጠቀምንበት ስላልሆነ አልተጠቀምንም ለማለት የፈለኩ ገብተዋል። የተስማማ ነው 5 ነው። ስለዚህ የተስማማ ነው ላይ ነው የምንቀጥለው። ኤኒዌይስ እሺ ምንድነው የምናደርገው መሰለህ? አንዴ ትይዝልኛለህ? እሺ ያዝልኝ። እሺ ሰዓቱን ጀምሬዋለሁ። እሺ ቢስሚላህ። ያው አማኒ እንግዲህ እንደሰማችሁት አላህ ጣዖት ነው ብሎ ሲናገር የራሱን አምላክ እየሰደበ መሆኑን አልገባውም እና አረብኛ ኦኬ እሺ ኦኬ ሊያዝ አንድ ጊዜ ላቁም አቁምና ያዝ ድጋሚ። ማን ነው ኔትወርክ እኔ ጋር ነው አንተ ጋር ነው? ኧረ ይሰማል እኔ ጋር 7 ደቂቃ ይሁን እየተባለ ነው። ህዝቤ ሁላ 7 እያለ ነው ባይልኝ ኖ አይ እሺ ችግር የለውም ምን እንደምታቀርብ እናያለን። እሺ በ7 ደቂቃ አይ እሺ ችግር የለውም ግን 5 ነው የተስማ እስቲ ማቀርብ እናያለን። 7ቱ ላይ ይሁንና ቀጥል። እሺ ቀጥል። ኖ አይ 5 ነው የምናደርገው። እንቀጥላለን በተስማማ ነው ወዲህ የለም አሁን እንቀጥልና ይቀጥል እና 5ቱ ራሱ በአግባቡ በተጠቀምከው። እሺ ምን አለ መሰላችሁ ያ ጀማ አላህ ጣዖት ነው ለማለት ሞክሮ ነበርና ምን አለ መሰላችሁ መጽሐፉ ሲናገር መጽሐፉ አላህ ብሎ ያስቀምጣል። የነሱ መጽሐፍ ማለት ነው። ተግባባን? አላህ ብሎ ያስቀምጣል። አላህ ያው فهو الله ብሎ ይሄው አላህ ብሎ ያስቀምጣል። ስለዚህ አላህ ብሎ ያስቀመጠው ማንን ነው? ያው የሰደበው የራሱን አምላክ መሆኑ ግልጽ ነው። ችግር የለውም። ኤኒዌይስ እኔ ስድብ አይወጣኝም ኢንሻአላህ እቀጥላለሁ ማለት ነው። ሌላኛው ለመጥቀስ የሞከረው አላህ አባት ይባላል ወይ? ኖ እኛ አላህ አባት ነው ብለን አናምንም። እናንተም ግን ያው አላህ አባት ነው ብላችሁ ብቻ ሳይሆን አምላክ ስሙን የቀየረበትን ሰው ርዕስ ሲጀምር ርዕስ ያልሆነ ነገር እያመጣ ነው። ችግር የለብኝም እኔ ለሱ ማለት ነው። እሺ ያመጣውን እስካሁን ድረስ ካመጣቸው ጥቅሶች ምንም እኔ የገባኝ ነገር የለም። ያ ስላሴ ነው የጠየቅኩት። እየመጣ ያለው የኢየሱስ አምላክነት የኢየሱስ ማንነትና ምንነት ላይ ነው እየመጣ ያለው። አሮን ነው ብቻ እንዴት እንደሆነ አልገባኝም። ጥቅስ ጠፍቶ ከሆነ ማለት ነው። ኤኒዌይስ ኢኻድ የሚለው ነገር ላይ ዋሽተሃል ብሎኛል። ኢኻድ የሚለው ነገር እኔ አላልኩም። ያላልኩትን ነገር ብላል። ሪከርድ ወደኋላ ዞር ብለህ ተመልሰህ ማዳመጥ ትችላለህ። እኔ ኢኻድ ያልኩት እንደ አገባቡ ይለያያል። ላሳየህ ከፈለክ መረጃ አምጥቼ ነው ያስቀመጥኩት። ይኸው ኢኻድ የሚለው ቃል የታለ መሰለህ? ኢኻድ የሚለው ቃል ምን ብዬ ነው ያስቀመጥኩት ያ ጀማ? ቨርቦቹ ወይ አንድ በቃ ወይ ስሞቹ ሊለያዩ ይችላሉ። ይኸው ለምሳሌ አሁን እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ነው ያስቀመጠው። ነው በነጠላ አንድ ኢኻድ። ስለዚህ ነው ብሎ ሲያስቀምጥ ምንጊዜም ምንድነው የሚሆነው? ነጠላ ነው የሚሆነው። ኢዝ ዋን ብሎ ነው ኢኻያው። በተመሳሳይ ሁኔታ ለብዜት ደግሞ ሲመጣ ምን ብሎ ነው የሚያመጣው? አንድ ህዝብ አደርጋቸዋለሁ። ይኸው ይሄ ኮምፓውንድ ዋን ነው። አሁን ብትመለከቱ ይሄ ኮምፓውንድ ነው። በቃ ብዜት ነው ያለው እዚህ ጋር። ስለዚህ አንድ የሚለው ለኮምፓውንድም ይመጣል ለኒሜሪክም ይመጣል ማለት ነው። አላልኩም ያላልኩትን በእኔ ላይ ዋሽታል አማንዬ። አሁንም እንቀጥላለን። ዘፍጥረት 1:34-22 ላይ አንድ ሆነ። እኔ ያመጣሁትን ጥቅስ አልነካውም ያ ጀማ። እኔ ያመጣሁትን ጥቅስ ለመንካትም እንኳን አልሞከረም። እኔ ያመጣሁት ጥቅስ አንድ ጥቅስ አምጥቼለት ነበረ ዘፍጥረት ቅድም ዘፍጥረትን አስመልክቶ ያመጣሁት ጥቅስ አለ። ይሄ በቃ ኦሬዲ ተመቷል። መቼም በቃ እዚህ ላይ አይመለስም፣ በእርግጠኝነት አይመለስም። ምክንያቱም በነጠላ ስለመጣ 1% መሆኑን ያሳያል። በነጠላ ነው የመጣው። እዛ ጋር ግን ስትመለከቱት ዘፍጥረት 1:26 ላይ የመጡት ጥቅሶች እንደውም በቃ አንድ ዲባንክ ላድርግለትና ኦኬ አርጊው ነው አሻሽ በቃ ድጋሚ እንትን አይደለም። ስለዚህ አሁን እኔ የትኛውን እንደምመልስ ራሱ ግራ ገብቶኛል። በቃ እኔ ወደ ማጥቃት ልገባ ማለት ነው። በቃ የሚያመጡትን ነገር እንዳለ ወደ ማፍረስ ልሂድ በቃ ያ ጀማ። ስለዚህ አሁን ገና ሳያመጣ እኔ ልቀጥል በቃ ገና ሳይመጣ ማለት ነው። ለምሳሌ የትኛው ላይ ልሂድ መሰላችሁ?
ዘፍጥረት ስንት ላይ ሊድ ኦር ደግሞ ኢሳያስ ኦር ደግሞ አንዱ መርጬ ሊድ። እሺ 2:18 ላይ ሊድ ለምሳሌ በቃ 2:18 ላይ እሺ 2:18 ላይ እንፍጠር ብሎ አስቀምጧል ብሎ ያስቀምጣሉ። የሚያመጡት ነገር አለ ያ ጀማ። ስለዚህ አሁን እንፍጠርስ ብቻ እንፍጠር የሚለው ነገር ብትመለከቱ ውሸት ተመልከቱ ውሸት ምን እያለ ነው የሚያስቀምጠው? ኔትወርክ ከተቋረጠ ነገሩኛ ጀማ። እሺ ሲንጉላር ብሎ ነው ያስቀምጠው። ሲንጉላር ማለት ነው። ኦኬ አይሰማም እንዴ? የለሁም ኔትወርክ ተቋርጧል መሰለኝ። እየሰማን ነው። እሺ ኔትወርክ ተቋርጦብኛል። ይሰማል? ለአማን ይሰማል። እኔ ጋር በደንብ ነው የሚሰማው። ልቀጥል? ሰዓት ያዘልኝ አንዴ። ቀጥል። እሺ ስለዚህ አሁን ምንድነው እያለ ያለው? ያው ሲንጉላር በቃ ሲንጉላር። ይሄ አሁን ያው እንዴት እንደሚሸወድ ተመልከቱ። ሽወዳ እንፍጠርለት ብሎ ያስቀመጠው ይሄው እዚህ ጋር ምንድነው ፈርስት ፐርሰን ኮመን ሲንጉላር ብሎ ነው ያስቀመጠው መጽሐፉ። ያው ፈርስት ፐርሰን ሲንጉላር። ይሄ ብቻ አይደለም ላሳያችሁ ያ ጀማ። ለምሳሌ መጽሐፉ ላይ እንዴት እንደሚሸውዱ እናሳያችሁ። ለምሳሌ አንደኛ ዮሐንስ መልእክት ላይ እንሂድ። አንደኛ የዮሐንስ መልእክት ምዕራፍ 5 ቁጥር 7 ላይ እንሂድ ምን እንደሚል ይሄው ተመልከቱ። መንፈስ እውነት ነውና የሚመሰክረው መንፈስ ይሄው። ቆይ እንግሊዝኛውንም አንድ ላይ ላድርግላችሁ። እንግሊዝኛ አንድ ላይ እናድርግና ነው ቁጥር 7 ላይ ይሄው መንፈስ እውነት ነውና የሚመሰክረው መንፈስ ነው። ስላሴን ለመስራት የሚደረግ ጥረት የሚመሰክሩት ውሃውና ማን ነው? መንፈሱና ውሃው ደሙ ሶስት ናቸው፣ ሶስቱም አንድ ይስማማሉ ብሎ ጨመረ እዚህ ጋር። ኦኬ አደረገ ማለት ግን እዚህ ጋር ስትመጡ for there are three that bear record in heaven the Father, the Word and the Holy Ghost, these three are one። ይሄ ቶታሊ ምንድነው? ጭማሪ ነው ማለት ነው። ቶታሊ ምንድነው? ጭማሪ ነው ማለት ነው። ኦኬ በቃ አይ ቲንክ ኔትወርክ እንትን አይልም። እሺ አማን ቀጥል። በቃ አይ ቲንክ ሰዓት ከደረሰ ኔትወርክ አንዴ ደርሷል። እንደ ዛሬ ኢንጆይ ያደረኩ የጨረስኩበት ጊዜ የለም። ለስ ኢንጆይ ምዕመናን ኢንጆይ እናድርግ እስቲ። ገድላት ላይ ምናምንና ያንን የተቸበትን ቪዲዮ ነው ያስቀመጥኩት። ከዛ ምን ለሚል አይነት ማስረጃ መጣ። እዚሁ ቁጭ አድርጎ ይቀጥፍብኛል። እዚሁ እኔን ቁጭ አድርጎ ባለቤቱን ቁጭ አድርጎ እኔ ላይ ውሸት ያመጣል። እዛ ጋር ቪዲዮ ላይ ያለው ምንድነው ሲባል ለመስቀሉ ለሌላ እኩል ይሰገዳል፣ ለፍጡር ይሰገዳል የተባለው ነውር ነው። ምስጋናን መቀበል ያለበት አንድ ስላሴ ብቻ ነው፣ አብ ወልድ መንፈስ ቅዱስ ብቻ ነው ሊል የተጠቀመውን ቪዲዮ እኔ ላይ መልሶ ይዞ መጣ ማለት ነው። እንዴ እኔ እኮ እሱ ነው መመለክ ያለበት እያልኩ ነው ያለሁት። ታዲያ ከሱ ውጭ የተመለከ ሌላ ነገር እየተመለከ ነው ብለን ያወራነው ነገር አለ እስካሁን? የለም። ኦኬ የለም። ስለዚህ እስቲ ወንድማችን ሮጥ ያለችባትን ነገር እስቲ አናቷን እንበላውን። ኦኬ እሺ አንደኛው ፕሉራል ኦፍ ማጀስቲ አለ ማለት ነው። ፕሉራል ኦፍ ማጀስቲ በአምስቱ አይደለም በአምስቱ የሙሴ ሕግ መጽሐፍት ቀርቶ አጠቃላይ በብሉይ ኪዳን መጽሐፍት ውስጥ የማይታወቅ አይነት አገባብ ነው። ይሄኛው ኋላ ተወርቶ የነበረውን እሱ የካቶሊክ ኢንሳይክሎፒዲያ ይዞ የመጣው ማለት ነው። ምን የሚል ነገር ኋላ ላይ ስኮላርሺፕ ተሰርቷል። the use of the plural as a form of respectful address is a quite foreign to Hebrew ለዕብራይስጥ እንግዳ የሆነ ነገር ነው። ሂብሩ ግራመር በሚለው መጽሐፉ ላይ ኩሳችና ኤኢ ኮሊ በጻፉት መጽሐፍ ላይ ነው ፔጅ 418 ላይ ኳይት ፎሬን የሆነ ነገር ነው። ደን ይሄኛው አሁን እሱ ጠቅሶት የነበረውን በማስታከክ ምን ይላል? the plural of majesty doesn't occur in Hebrew የለም በሂብሩ መጽሐፍ ውስጥ so the older explanation has been completely abandoned today የቀድሞ ኤክስፕላኔሽን ኮምፕሊትሊ አባንደንድ ተደርጓል። ወንድማችን እዛ ጋር አውትዴትድ የሆነ ማስረጃ ይዞ መጥቶ ያው ከዘመኑ ጋር መሄድ አልቻለም። እዛ ውስጥ አካርጎ ቁጭ ብሏል። የቀድሞ ትራንስሌት ምን ብሏል? አንደርስታንዲንግ ምን ተብሏል? ኮምፕሊትሊ አውትዴትድ ተደርጓል። የለም የሚል ነው። ሌላው ደጋግሞ እያነሳ ያለው ነገር ምንድን ነው? እኔ ስላሴን እየጠበኩ እሱ እያወራ ያለው ስለ ኢየሱስ አምላክነት ነው ምናምን አለ።
ታዲያ ሥላሴ ውስጥ የኢየሱስ አምላክነት የአብ አምላክነትና የመንፈስ ቅዱስ አምላክነት አይደለም ወይ? መግቢያዬ ላይ መንፈስ ቅዱስ አምላክ ነው ለማለት ፈጣሪነቱን አላመጣሁም ወይ? ዘላለማዊነቱን አላመጣሁም ወይ? ታዲያ ተዳሱ አይደለም ወይ ሥላሴ የሚወራው ነው? ቃሉን ነው የፈለግከው። ቃሉን ፈልገ ከሆነ ይህን ቻሌንጅ ተመሳሳይ እናመጣለን። ተውሂድ የሚል ቃል ተው ሂድ ከማለት ውጪ ቁርአን ውስጥ ሌላ ምንም አይነት ትርጉም ይዞ የመጣበት ቦታ የለም። በቃ እኛ ተውሂድ ብለን በአማርኛ ነው የምንለው። ተውሂድ የሚል ቃል ቁርአን ውስጥ አንድ ቦታ አልተጠቀሰም። ተውሂድ ያው ተው ብለ ሂድ ብለ ካልሄድክ በስተቀር ማለት ነው የለም። ተውሂድ የሚል ቃል የለም። እኔ ሥላሴ የሚል በዚህ ጋር ገብቶ በዚህ ወጥቶ ተጠየቅኩ ነበረ፣ ግን አልሆነም። ኦኬ የት አለ ተውሂድ? አሃድ የሚል ቃል አላሁ አሃድ የሚል ቃል ፈልግ አይደለም ያልኩ። ተውሂድ የምትል ቃል ከቁርአን አውጣና አሳይ። የለም። ብቻ ነው እውነተኛ አምላክ። ከዛ ውጭ ያሉት በሙሉ ጣዖታት ናቸው። ኦኬ አብ አባት ማለት ነው። እሱ እውነተኛ አምላክ ነው። ከሱ ውጭ ያሉት ጣዖታት ናቸው። አላህ አባት ተብሎ አያውቅም። ስለዚህ አላህ ጣዖት ነው። አላሁ ሰመድ ሰመድ የሚለውን ቃል ያው ስኮላሮቻችሁ ምን እያሉ እንደሚፈቱ እናውቃለን። ዱልዱም ወይም ድፍን ማለት ነው። የእኛ አምላክ ዱልዱምና ድፍን አይደለም። ሰመድ የሚለውን ቃል በዛ መልክ እንደሚያስቀምጡ ስለምናቅ ማለት ነው። ስለምናቅ ኦኬ ሶ እነዚህን ኤሎሂም ተብሏል። ለምሳሌ ዘዳግም 6:4ን በማንሳት አውርተዋል። ይህንን ቻሌንጅ ላምጣለ። አሁንም 1000 ዓመት ሰማይ ምድር ብቆፍርም ማታመጣው ማለት ነው። ዘዳግም 6:4 ላይ አብሶሊት ኑሜሪክ ዋን ነው እየተጠቀሰ ያለው አንድ የሚል ማስረጃ ከዲክሽነሪም ይሁን ከኮሜንታሪም አብሶሊት ኑሜሪክ ዋን አንድ ብቻና ብቻ የሚል አውጣና ታመጣለ። አለዛ አገባቡ እዛ ጋር እዚህ ጋር ብለህ አክሮባት አትስራ። በቃ በጣም የሚገላግለን ምን እንደሆነ ታውቃለህ? አብሶሉት ኑሜሪክ ዋን ናት እዚህ ጋር የተጠቀሰችው የሚል ኮሜንታሪ ማምጣት ነው። በቀጣዩ እንሸኘዋለን። እሺ አሁን ምን እናድርግ? ጥያቄና ክሮስ ኤግዛሚኔሽን ነው አይደል? ያው እኮ ነው ጥያቄ ማለት ክሮስ ኤግዛሚኔሽን ነው እኮ። ያው ጥያቄና መልስ ነው አይደል? አላልኩም እኮ ማን እንግሊዝኛ ፐርፌክት ነው መሰለኝ። እሺ ኤኒዌይስ እንዴት ነው እንቀጥል? ደቂቃውን ከፍ እናድርገው። ይሄ ነገር በጣም ቶሎ ቶሎ ነው ያልከው። በጣም ብዙ መረጃ ስለሚቀርብ እሺ ጥያቄ ትጠይቃለህ? ጠይቅ መጀመሪያ። ጀማሪው አንተ ስለሆንክ ቀጥል። ጀማሪው ስንት ደቂቃ እናድርገው? 10 ደቂቃ እናድርገው። ከፍ ቢባል ይሄ ጥያቄና ሰፊ ነገር የሚወጣው እዚሁ ስለሆነ አንድ 15 ደቂቃ እናድርገው እሱ። እሺ 15 ደቂቃ ተስማምቻለሁ። መልካም አንድ 15 እናድርገው። ኦኬ እንቀጥል። እሺ አስጀምር። ቀጥል ብሮ ኦርደር እኮ አንተ ነው። ምን ነው አንተ ነህ ኦፕኒንግ ስቴትመንት፣ አንተ ነህ የመጀመሪያው ሪባትል፣ አንተ ነህ እያልክ ክሎዚንጉንም አንተ ነው የምታደርገው። ኖ የማየውን ነገር አታምጣ። ጀማሪ እኮ እንደምታውቀው ምን ነው የሚያስቅህ? መጽሐፍ ነው ጀማሪ። ችግር የለውም ይበቃል። በቃ አሁን ስለዚህ እንደዚህ አድርግ። ሶስተኛ ጥያቄ ያዝ ይበቃኛል እያልኩ ይበቃኛል እያልክ ሩጥ አባቴ ያዝ። በቃ ያዝ። አትበጥብጥ። ሰዓቴን ፖዝ ላደርግ። ሳሙኤል መንፈስ ነው እና ሶስተኛ ጥያቄ አምላክ በሶስት አካላት ተገለጠ ኦር ደግሞ ትራይ ፐርሰናል የሆነ አንድ መለኮት ነው ብሎ ያስተማረ አንድ ነብይ ጥቀስ። አንድ ነብይ ትራይ ፐርሰናል የሆነ አንድ ነብይ። ልብ አድርግ፣ ጥያቄን በደንብ ልብ አድርግ። አምላክ በሶስት አካላት የተገለጠ ትራይ ፐርሰናል የሆነ አንድ መለኮት ነው ብሎ ያስተማረ አንድ ነብይ። ፍጥነት። እሺ ኢሳይያስ 48 ላይ ለምሳሌ 48:16 ላይ ለአንብብልህ ስንት ሆኖ እንደተገለጠ ማለት ነው። ቢያንስ አልጠየቅኩም። የጠየቅኩት እንደዛ አይደለም። የተገለጠውን ንገረኝ ያልክ ያለው በሶስት አካላት ጥያቄ እንደዛ አይደለም። በሶስት አካላት የተገለጠ አንድ ፐርሰን ነው ያለ አምጣ እኮ አንድ
ኢሳያስ አንዴ አዳምጠኝ። ኢሳያስ 48 ኢሳያስ ላንብብልህ። ሶስቱ አካላት ሲገለጡ እናያለን ማለት ነው። እኔ በአንድ ፐርሰን ነው ያልኩት። አንድ ምንነት ነው። አንዱ ነው እያወራ ያለው ነው እኮ አንዱ ነው ወይኔ ሰዓት እንትን ተቋርጧል። እኔ ይሰማል ነው ሐሳብ ያለው አልተቋረጠም። አይሰማም? እሺ ቶሎ በል። እሺ ፍጥነት። እሺ ለምሳሌ ቁጥር 1 ላይ እንደዚህ ይላል፣ እናንተ በእስራኤል ስም የተጠራችሁ ከይሁዳም ከዛ አንብበው። እሺ ላኛውን ብየዋለሁ፣ አንብበው። ይሄንን ወደ እኔ ቅረቡ፣ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። እሺ ወደ እኔ ቅረቡ እያለ ያለው ማን ነው? ያህዌ ነው የሚለው። ያህዌ ቴንክ ዩ። ያህዌ ወደ እኔ ቅረቡ አለ። ከዛስ እኔ ከጥንት ጀምሬ በስውር አልተናገርኩም አለ። ማን? ያህዌ። ከሆነበት ጊዜ ጀምሮ እኔ በዛ ነበርኩ አለ። ማን? ያህዌ። ቀጥሎ ያለውን አንብበውንም we got it ያው በአናቱ ተከል ነው ማለት ነው። ዳሴት ቀጥል ፍጥነት። ያህዌ ራይት። በቃ እኮ ያህዌ እያለ መጣ እና ይሄ ያህዌ ምን ነው የሚመለሰው? እንግዲህ ክርስትና ያለ ሆነ በቃ ስለዚህ አብ አምላክ አይደለም ብቻውን ያጀማ። በቃ አብ አምላክ አይደለም። ለምን ፈራ? ተናገር። በቃ ያሱ አብ አምላክ አይደለም ብቻውን። በቃ ችግር የለውም። በቃ ችግር የለውም። ወደ እኔ ና። አንድ አምላክ በቃ ከአብ ውጭ አንድ አምላክ ተብሎ የተጠራ አለ ወይስ የለም? ከአብ ውጭ አንድ አምላክ ተብሎ የተጠራ ባይብል ውስጥ አንድ አምላክ ተብሎ ከአብ ውጭ የተጠራ አለ ወይስ የለም? አምላክ ተብሎ ይጠሩ አሉ። አንድ አምላክ የሚለው ሞኖቴይዝምን ፕሩፍ ለማድረግ ነው። አልጠየቅኩም። አንድ አምላክ ተብሎ የተጠቀሰ አለ ወይስ የለም ከአብ ውጭ? ያ አንድ አምላክ እኔ ለምንድን ነው እንድመልስልህ የማትፈቅደው? ያ አንድ አምላክነት የአብ ነው አለ ወይስ የለም? አንድ አምላክነት የመንፈስ አለ ወይስ የለም? አለ ወይስ የለም? ኢየሱስ ክርስቶስ ያ አንዱን አምላክ ነው። መንፈስ ቅዱስም ያ አንዱን አምላክ አለ ወይስ የለም? አለ ወይስ የለም? እየተነገረ እኮ ነው ያለው። እየተነገረ ነው። ዳስ አለ ወይስ የለም? እየተነገረ ነው። የለም ማለት ነው። እሺ ይሁዳ አንድ ሳውራም አለ አትግባብኝ። እሺ ና እሺ አንተ ይኸውልህ ምንድን ነው ራሱ ማለት ነው ብለህ ጭምር አስተማሪ የምትኮርጅ ኮፒ ፔስት ነህ። ስለዚህ ችግር የለውም። ና ወደ እኔ ስድቡ ወደ መልስ ወዳጆች ቁጥር 4 ላይ ብቻውን ያለ አምላክ ማን ነው የሚለው ማለት ነው። ወይም ያ አንድ አምላክ ተብሎ ሊጠራ የሚችል ማን ነው? ወዳጆች ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልኮ ገብተዋልና ኃጢአተኞችም ሆኖ የአምላካችንን ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንንም ጌታችንንም ብቻውን ያለውን ንጉሳችንንና ጌታችንን ብቻውን ያለውን ኢየሱስ ክርስቶስን ይክዱታል። አልጠየቅኩም። አልጠየቅኩም። ብቻውን ያለውን ይክዳሉ። ይሄ ብቻውን ያለው አምላካችን ብቻውን ያለው ንጉሳችንና ጌታችን የተባለው ማን ነው ሲባል ቁጥር 5 ቆይ አዳምጥ ብራዘር፣ ምን ሆነ ነው? ወይ ጠይቅና ይበቃኛል ልለፈው በለኝ። ምን ሆነ ነው? ቀጥል
ቀጥል። ከግብጽ ምድር ህዝቡን ያወጣው ማን ነው? እስቲ አንተ መልስልኝ። ቅድም ጥሩ ስለመለስኩ ነው። እኔ አልጠየኩም። ወደ ራስ መልስ። ስለዚህ ከግብጽ ምድር ራስ ማቸር ሆነ ለለለ ቆይ ከግብጽ ምድር ህዝቡን ያወጣው እግዚአብሔር ነው። ቁጥር 5 ላይ ብቻውን ከግብጽ አውጥቷል የተባለው አምላክ ኢየሱስ ክርስቶስ ሆኖ እናገኘዋለን። በቃ እዛው ታሪክህን እዛው ያዘው። በቃ ይበቃኛል። ታሪክህን እዛው ተረተረቱን እዛው ያዘው። በቃ ተረተረቱን እዛው። እሺ አሁን ጠያቄ አይዞህ ማለት ነው። አንዴ ሚውት ላድርግልህ። በዚህ መልክ እንዴት ነበር ያሰብኩት? ኖ አንደኛ ያዝ ተሳልቀህ እንድሳለቅ እያደረከኝ ያለው እና ሆት ልታደርገኝ ነበር። መሳለቅ ከስድብ ነው የጀመርከው። እሱን እንቀጥል እባክህ። አሁን ወደ ውይይቱ ፈራ እኮ አካሄደን አንተን ያበላሸው መጀመሪያው ነው። እኔ አይሻ ነኝ እንደ ከመሐመድ ፈርቼ ምሮጥ አይሻ አይደለም። ኦኬ ተሳደብ። ሶስተኛ ስድብ ያ ጀማ እንደዚህ አታውራኝ። እንደዚህ ካወራ እኔ በነገራችን ላይ ማለት አሳብዳለሁ። እኔ አማን እኔ አይሻ አይደለም ከመሐመድ ፈርቼ ምሮጥ። ስለዚህ ተሳደብ፣ ችግር የለውም። ተሳደብ። ፕሮቮክ ሳታረግ አውራ። ፕሮቮክ ሳታረግ ቀስ ብለህ አውራ። ኦኬ ፕሮቮክ ሳታረግ ቀስ ብለህ ተሳደብ። ያለው ደቂቃ የትም አልሄደብህም። ፖዝ ላይ ነው ያለው። ፕሮቮክ አታርግ። በስርዓቱ ጠይቅ። የለም ልትሮጥ ነው ምናምን ልትሮጥ ነው ስትለኝ ትይዘዋለህ። አንዴ እንቀጥል። ደቂቃውን ይዤልሃለሁ። 6 ከ6 ላይ ነው ያለው። ቆሟል እዛው። ፕሮቮክ የምታደርገኝ ከሆነ ወደ አንተ መጽሐፍና ወደ ነብይ ቀይሬ ነው የምሳለቅብህ። ስለዚህ እሱ ስራ ነው። ችግር የለም። አዳምጥ። ፕሮፌሽናል የሆነ ወርዶችን ተጠቀም። አንተ ፕሮቮክ እያረከኝ ነው ወደዚህ እየመራኸኝ ያለው። ስለዚህ አረጋጋውና በቃ ተመልሶልኛል ይብቃኝ ልቀጥል ምናምን በል ከፈለክ። ገብቶሃል አይደል? እንጂ ልትሮጥ ነው ፈራ ምናምን ይኸውልህ እንዲደብር አድርጌ ነው መልሰው። እንደሱ እንዳታውቅ። ኦኬ ያስፈራራኝ ነው አማን። ያስፈራራኝ ከሆነማ ለነብይና ለአዳም አታዝን ከሆነ እንደሱ አውራኝ። ለነብይና ለአዳም አታዝን ከሆነ እንደሱ አውራኝ። ቀጥለው። ችግር የለውም። እኔ እኮ መሳደብ ቀላል ነው በነገራችን ላይ። ጥሩ መሆን ነው ከባዱ። እንቀጥልሽ። እሺ ጥያቄ ልቀጥል። አሁን ምላሹን ባይዞ አልመለስኩልህም። አስጀምሬዋለሁ። እንትኑን አልመለስኩልህም። ይበቃኛል። አትመልስልኝ። በቃ እሺ ይብቃኝ። ተመልሶልኛል። ቲቶ ምዕራፍ 2 ላይ ያው የተባረከው ተስፋችን ብቻውን ያለው አምላካችንን ተናግሯል። ቲቶ ምዕራፍ 2 ይሁዳ 2 ላይ ብቻውን ኢየሱስ አምላክ ተብሎ ተጠርቷል። ስድስተኛ ጥያቄ። እሺ ያልተወለደ አምላክ አለ ማለት አብራራው። አልገባኝም። ያልተወለደ አምላክ አለ ወይስ የለም? አልገባኝም። ያልተወለደ አምላክ አለ ወይ? ያልተወለደ አምላክ አለ ወይስ የለም? አሁንም አልገባኝም። የሆነ በሌላ ኢየሱስ ችግር የለውም። ኦኬ ያልተወለደ አሁን ኢየሱስ አምላክ ነው አይደለ? ኢየሱስ አምላክ ነው። አምላክ ተወልዶ ነው አይደለ? ኢየሱስ አምላክ የሆነው ተወልዶ አይደለም ወይ? ስለተወለደ አይደለም አምላክ ነው። ቆይ አይደለም ጥያቄ እሱ አልጠየቅኩም። እባክህ ያልተወለደ አምላክ አለ ወይስ የለም? አማን ያልተወለደ አምላክ አለ ወይስ የለም? ያልተወለደ አምላክ እኔ ምን ልትል እንደፈለክ ነው ያልገባኝና ኢየሱስ የተወለደ አምላክ አለ። እሺ የተወለደ አምላክ አለ። በመወለዱ አምላክ የሆነ ማለት ነው። አይ የተወለደ አምላክ አለ የለም? ምን ላይ መጽሐፍ ቅዱስ ውስጥ ነው? በቃ ያ ጀማ ይሄን ያክል ነው የሚከብደው። በቃ ይበቃኛል። ችግር ኢየሱስ ቆይ እመጣለሁ። ሰዓቴ እንጠቀማለሁ በአግባቡ። እሺ አሁን በቃ ልብ አድርጋችሁ ተረድታችኋል። ችግር የለውም። በቃ ሰባተኛ ጥያቄ። ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አሜን አለ። ብቻውን ጥበብ ያለው ማን ነው የተባለው? እዚህ ኮንቴክስት ላይ አብ ነው። ነገር ግን ኢየሱስ ክርስቶስ ጥበብ ነው። ጥሩ ቆይ ጥያቄ ጠየቀው አብ ነው አይደለ? እሺ በኢየሱስ ክርስቶስ በኩል ማን ነው የምታመሰግነው? ኢየሱስ ነው አብን ነው የምታመሰግነው? አብን ታመሰግናለህ። ያው ፊልጵስዩስ 2 ላይ ደግሞ ኢየሱስ ይመሰግናል። አልጠየቅኩም። በቃ ችግር የለውም። አንተ ጠይቀህ አመሰግናለሁ። አመሰግናለሁ። ጠይቃቸው። አቻ በዛ በኩል አለ ነጥለህ ለአብ ብቻ ነው ብለህ ማምጣታቸው ችግር የለውም። ሮሜ ምዕራፍ ከሱ ስላሴን ያስረዳናል ብለን ጠብቀን ነበረ። አንድም ያስረዳን ነገር የለም። ያ ጀማ ስላሴን አልተረዳንም። ዛሬ በቃ ተውሂድን በደንብ ተረድታችኋል። ያ ጀማ አንድ አምላክን በብቸኝነት እረፍት ያለውን አምልኮ ማምለክ በቃ አልሐምዱሊላህ ረቢል ዓለሚን። እስልምናችን ይሄንን ያስተማረን። ስለዚህ አላህ ምን አለ? እነዛ ሶስት ነው ያሉትን በእርግጥ ክደዋል በማለት ከሃዲ መሆናቸውን ሶስት ነው ያሉት ሰዎችን
ተናግሯል ማለት ነው። እኛ የሚገርማችሁ ነገር ቀደም ስለመናገር የሞከረውን አይቼ ነበረ። ተውሂድ የሚለው የነብያችን ሰለላሁ ዐለይሂ ወሰለም ንግግር በ2597 ላ ينطق عن الهوى ከልብ ወለዳቸው አይናገሩም በተባለው መሰረት ይሄው አግኝተነዋል ማለት ነው። ቁርአን ሐዲሳችን ላይ ማለት ነው። ቁርአን ላይ ብትመጡ የትኛው ነው ረፍት የሚሰጠው አስተምህሮ? ስላሴ ወይስ ተውሂድ? አንድ አምላክን ማምለክ በብቸኝነት ወይስ ሶስት አማልክትን አምልኮ? ለየትኛው መለመን እንዳለብን ራሱ ግራ በሚገባን ሁኔታ ማለት ነው። ሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ምን አለ? ወለቀድ በዐስና ፊ ኩሊ ኡመቲ ረሱላ፣ በእርግጥም ነቢያትን ሁሉ ልክ ያለው አለ። ለምን? አን ይዕቡዱላህ ወጅተኒቡ ጣጉት፣ ጣዖታትን እራቁ ብሎ ማለት ነው። ስለዚህ ጣዖታትን ራቁ ብሎ ሲናገር ይሄኛው ጋር ስንመጣ ደግሞ ከየት አይነት አስተምህሮ ነው ያለው ብለን ስንል ሰው እያስተማሩ ነው። ይሄንን ተቀበሉ ነው የሚለው። ያ ጀማ ይሄንን ተቀበሉ፣ ይሄን አስተምሩ ተቀበሉ እያሉ ነው። ይሄንን አለባርጉ የባቢሎናውያን የድሮ ባቢሎናውያን ትሪኒቲ የሚባለው ልባርጉ የፀሐይ የጨረቃና ወልድ ብለው እነዚህን ይሄን አስተምሮ ተቀበሉ እያሉ ነው። ይሄንን እነዚህን የጣዖታውያንን አካሄድ ተቀበሉ እያሉ ማለት ነው። እንዴት አድርገን እንቀበለው? እንዴት? እሺ the single being appearance under the three form አለ። ልብ አድርጉ። ቀደም የለም ያለው ማለት ነው። ቀደም የለም ያለው ያው ልብ አድርጉ። ከዛ በኋላ እንግዲህ by acts of creation preservation and አለ ኦኬ ቆይ destruction but ምን አለ ዋን አለ አንድ ነው። አሁን ስክሪፕቸራል እናደርገዋለን። እንምጣ እስካሁን ያለው ተቆራኒ ና አይ ቆይ አንዴ ችግር የለም እሱ እስካሁን እየጠቀሰ ያለው አብ ምስጋና የተቀበለበትን ነው። ሌሎች ና ችግር የለም እባክህ ወልድ ምስጋና የተቀበለበት ሌሎች ና ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። ያኔ በነቢያት የተናገረው አሁን በልጁ የተናገረው ማን ነው? እዚህ ክፍል ላይ አብ ነው የሚለው። አብ ብቻውን ግን ነው ሲናገር የነበረው። አመሰግናለሁ። በቃ አመሰግናለሁ። አብ ነው። ለምሳሌ ኢሳይያስ በኢሳይያስ አፍ የተናገረው ቆይ አመሰግናለሁ። እሺ ችግር የለውም። ስለዚህ በኢሳይያስ አፍ የተናገረው ቆይ ኧረ እባክህ ቆይ ችግር የለውም ያ ጀማ ቆይ አንዴ መደምደሚያ ከማዕፀን የሰራ የሚቤዥ እግዚአብሔር እንዲህ ይላል ሁሉን የፈጠርኩ አብ ከሰማያትን ለብቻ የዘረጋው አብ ብቻውን የዘረጋው እግዚአብሔር እኔ ከኔ ጋር ማንም የለም። አንድ ልጨምርላችሁ ያው አብ ስላለ ማለት ነው። እሺ አብ ነው ብሏል። እኔ እግዚአብሔር ነኝ አብ ከኔ ጋር ማንም የለም። በቃ ከኔ በቀር አምላክ የለም ያለው አብ ነው። በቃ አሁን እኮ ተስማማን። ቆይ ና ችግር የለውም ና ሰዓት ና አብ ነው ይላል። አብ ብቻ ነው አይልም። ለማንኛውም እሺ አንዴ ቆይ እዛ ፋይል ላይ ልግባልህና እሺ ወዳጄ ችግር የለውም ወዳጄ። ኦኬ እሺ ጥያቄን ታመጣዋለህ።
የቅድሙ ጥያቄ ታመጣልኛለህ? እየጠበቅኩ ነው እስካሁን ድረስ። አላህ ድፍን ነው ዱልዱም ነው ማለት ነው። አምጣው መረጃውን። ክፈተው መረጃውን ቶሎ። ፍጥነት። ፖዝ አድርግ ወይም ሰዓት በጣም እያለቀ ሰዓቴን ፖዝ አድርግ። ያው እሺ፣ የቀረኝ ስንት ደቂቃ ነው? መጀመሪያ ንገረኝ። አንዴ ስንት ደቂቃ ነው የቀረኝ? አንድ ደቂቃ ከ37 ሰከንድ አውጣው። እሺ ፖዝ ላድርግልህ። እንደዚሁ እንዳለ እኔ መናገር ሲጀምር አሳያለሁ። የሰዓት እንዳይደብል ሌላም ጥያቄ ካለ ማለት ነው። አሊክላስ ማለት ነው ያንን 112 ሁለትን በሚያብራራበት ማለት ነው ቁጥር ሁለትን ሲያብራራ እንደዚህ ይላል። እሺ ኢብኑ ካቲር ማለት ነው። አንዴ አላሁ ሰመድ። እሺ አንዴ ይቅርታ። እሺ ላዙር አንዴ ቆይ። እሺ ይቅርታ። ይኸው ልክፈት አንዴ። ካሜራ ላዙር። ይኸው እሺ ይታያል። በቁርአን ኮሜንታሪስ የምዕራፍ 112 ቁጥር 2 ማለት ነው። እንደዚህ ይላል። ኢብኑ አባስ ማለት ነው። ጎበዝ ስማርት ነው እኮ በቃ አግኝቼዋለሁ። ስማርት አግኝቼዋለሁ። ወይኔ ሰርፕራይዙን ልስታ። በቃ አሁን ሰርፕራይዙን ልስታ። ሰርፕራይዙን ተው መጀመሪያ። ድፍን ነው ዱዱ ነው። በቃ መለስክልኝ። መች መለስኩ? ሰርፕራይዙ በቃ ቆይ በቃ ድፍን ነው የሚለው ላውራ አንዴ። ሰርፕራይዙንና ሰርፕራይዙን ዱልዱም ነው የሚለው ላውራ አንዴ። አረጋግጡ። ያ ጀማ የሚዋሻችሁ ዳይፍ ነው ሐዲሱ። ያ ጀማ ይነበብና ውሸቱን አንተ ታረጋግጣለህ። ይነበብና ያ ጀማ ሐዲሱ ዳይፍ ነው። እሺ ላንተ መጀመሪያ ለአንብብ አከልክለኝ። አትጩ። አይ አልመለስኩም። ዱልዱም መሆኑን ላሳይ መጀመሪያ። አመሰግናለሁ። ሐዲሱ ዳይፍ ላውራ ዱልዱም ነው ይላል። ዱልዱም ነው ይላል። እሱን ላውራ መጀመሪያ። ከዛ ዱልዱም ነው ይላል። ዳይፍ ዳይፍ ነው የሚለውን አንተ ታረጋግጣለህ። እግዚአብሔር ሞኝ ነው ይላል። እንደዚህ እንቀጥል። አይ ቀጥል ከፈለክኝ። እኔ ምን አገባኝ? ዱልዱም ነው ድፍን ነው ይላል። በኔ ይብሳል። በኔ አባስ ያወራውን እናውራ። በቃ በኔ ይብሳል። እግዚአብሔር ሞኝ ነው ይላል። ስለዚህ አያስወራም። ቀጥል። በዚህ ዱልዱምና ድፍን ስለሆነ እግዚአብሔር ሞኝ ነው ይላል። እግዚአብሔር እንደ ምጥ እንዲያሳት ሴት ጨዋለሁ ይላል። እንስማማ። በዚህ አንድ ደቂቃ ከምናምን አለ። አንድ ደቂቃ ከምናምን እሺ ጥያቄ እነቱ ተስማምተናል። በቃ እግዚአብሔር ሞኝነቱን ተስማምተናል። ናሽ እግዚአብሔር ጥበብ ከሰው ሞኝነት ቆይ በቃ ቆይ አንዴ ተረጋጋ። እሺ እውነተኛ አምላክ ብቻህን ይሆን ከአንተን የሚለው ማንን ነው? ኢየሱስ። እሺ እዛ ጋር አይ ቲንክ ግራማቲካል የሆነ እንትን ምንድን ነው አርጊውመንት ማድረግ ይኖርብናል። ምን ማለት እንደሆነ አንተ ማን ነው የጠየኩህ ነው ነው መቼስ ግራመር ምን ግሪክ ግራመር ምን እንደሆነ አታውቅም። ላስተምርህ። ጸጥ በል እሺ። ታስተምረኛለህ። ቆይ ወደ መልስ መጀመሪያ ማን ነው? ስለ ግራመር አይደለም። ማን ነው? እንኳን አንተ መጣ እንኳንም አንተ ጠየቅ። ሁለተኛ እንዳትመጣ ማለት እንደዚህ እየጮክ እንደዚህ ቤቱን ገና የምትወያዩ እየሰማችሁ መግባባት የምትችሉ ሙስሊሞች እናንተ ጥሪ አቅርቡ። ከዚህ በኋላ እንዲህ ጮህና ያተራምስ ያስፈልገናል። ወደ እኔ ትመጣለህ? ስንት ደቂቃ አለኝ? ልቀጥል ወይስ ሰዓት ያልቋል? ችግር የለውም። መሀል ላይ የተመላለስ ነው። አንድ ደቂቃ ልትቀጥል እንጂ አልቋል ደቂቃ። እሺ አመሰግናለሁ። አንተ ነህ የጀመርከው። አምላክን ተሳድበ አንተ ነህ የጀመርከው። እሺ ኤኒዌይስ ምን መሰለህ ችግር በምንነትም አንድ አምላክ ታመልካለህ። ምን በምንነትም አንድ አምላክ ታመልካለህ። በምንነቱ አምላክ የሆነ አንድ የሆነ በማንነቱ አምላክ አንድ የሆነ በምንነቱ ደግሞ ሶስት አካላት የሆነ ነው ማመልከው ነኝ። እሺ ጥሩ። ሌላ ጥያቄ አንድ ልጨምር፣ በቃ ከዛ በኋላ ይበቃኛል። እሺ ምን አለ መሰለ ባይብል ላይ አንድ አምላክ የሚል ነገር በጣም ብዙ ቦታ አለ። ለምንድን ነው አንድ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያልተጠቀሰው? አይ ቃል በቃል እንደዛ ግዴታ መቀመጥ የለበትም። ለምን አልተጠቀሰም? አይ ግዴታ ስላልሆነ አስተምሮ ካለ በቂ ነው። በየቦታው ላይ ካለ
አይ አንድ አስተምሮ አልጠቀስክልኝም በነገራችን ላይ። እሺ አመሰግናለሁ አማንዬ። አብ አምላክ መሆኑን አይተናል። ወልድ መቀጠል አምላክ መሆኑን ትችላለህ። አይተናል። መንፈስ ቅዱስ አምላክ መሆኑን አይተናል። እሺ አሁን መቀጠል ትችላለህ። ኦኬ 15 ኦኬ ኦኬ አስጀምሬዋለሁ። ከቁርአን ልጀምርና ቁርአን ዘላለማዊ ነው ብለህ ታምናለህ? አዎ የአላህ ንግግሩ እሱ ነው አይደለ? በጅብሪል በኩል ወደ መሐመድ የወረደው። አቤት ምን አልከኝ? ያ ዘላለማዊ ቃሉ የአላህ ዘላለማዊ ቃሉ ነው አይደለ? በጅብሪል በኩል ወደ መሐመድ የወረደው። አዎ አላህ ቃሉን ነው የራሱን ቃል ነው አላህ። እንዴት? ምን ጥያቄ አልገባኝም። ምን ለማለት ፈልገህ? ያ ናሬት እየተደረገ በማን ነው? በጅብሪል በኩል ወረደ። ያ በጅብሪል በኩል እየወረደ ያለው አላህ ነው ወይስ የአላህ ንግግር ነው? አልገባኝም። አማኒ እስቲ ድገምልኝ ጥያቄው። አያዎቹ ሱራዎቹ በጅብሪል በኩል ለመሐመድ ይወርዱለታል አይደለ? ያ ቃሉ ደግሞ ዘላለማዊ ነው አይደለ? ስለዚህ አላህ ያንን ዘላለማዊ ቃሉን ነው ያንን የሚወርድለትን የነበረውን ዘላለማዊ ቃሉን ነው አላህ በማንነት ደረጃ። እሺ ላብራራለህ ነው ወይ መጀመሪያ አዎ ወይም አይደለም ብለህ አብራራ። ችግር የለውም። እኔ እኮ ላብራራለህ ነው እያልኩ ላብራራለህ እኮ ነው ወይም አይደለም ብለህ እኮ ነው የምታብራራው እኮ ላብራራለህ እኮ ነው። አዳምጠኛ እኮ ነው ወይም አይደለም ብለህ ጀምር እኮ ነው ያልኩት። እኔ ላብራራለህ እኮ ነው ላብራራለህ እኮ ነው። እለፎሽ እኔ አብራራ አይደለም። አይ ባህሪ ነው። ለማንኛውም የአላህ ባህሪ ነው። ቁርአን የአላህ ባህሪ ቁርአን ባህሪ ነው። ቁርአን ባህሪ ነው ማለት ያው የአላህ ቃል ነው፣ ባህሪ ነው። ቁርአን የአላህ ባህሪ ነው። ያ አላህ ባህሪ ዘላለማዊ ነው አይደለ? ከአላህ ጋር ነበረ። አዎ ያ የአላህ ባህሪ አላህ ነው። ከአላህ ጋር የነበረው ሳይ የአላህ የሚባል ነገር የለም። ማን ይሁ የአላህ ነው እንጂ አላህ አይደለም። የአላህ ነው እንጂ አላህ አይደለም። አላህ ከባሪያቱ ተነጥ ስለዚህ መተናል የአላህ ልክ የኔ ንግግር የኔ እንጂ እኔ እንዳልሆንኩ ሁሉ ማለት ነው። አዎ ግን ያ ንግግር ከአላህ ተነጥሎ ባህሪ ከአላህ ተነጥሎ የራሱ አላህ ነው አይባልም። ለብቻ አንድ ፐርሰን ነው አይባልም እኮ አይደለም አይደል ያልኩህ እሱን እኮ ነው። አዎ ብለኸኛል፣ መልሰልኛል እኮ። ስለዚህ ከአላህ የአላህ ባህሪ የሆነ ከአላህ የተነጠለ አላህን ያልሆነ ከአላህ ጋር ግን ዘላለማዊነትን የሚጋራ ነገር አለ አይደል? ዘላለማዊ የሚባል ነገር የለም። ከሱ ጋር እሱ ንግግሩ ገብቶኛል እኮ ንግግሩ የአላህ ቃል ስለሆነ እኮ ነው። ይሄ አሁን የትኛው ነው የምትለኝ ስትል ሲጀመር ቃል ስትል ቁርአኑ ስትል እዚህ ጋር የተጻፈውን ይሄንን ቁርአን ነው የምትለው? ይሄን እዚህ ጋር የተጻፈውን ቁርአን ነው የምትለው ወይስ እሱ ነበር አይደል? ከድሮ ነበር አይደል? እሱ እኮ ከዘላለም የነበረ መጀመሪያ አላህ Subhanahu Wa Ta'ala። ስለዚህ አላህ ያልሆነ ያዙልኝ በቃ ይሄንን ፖይንት ላርግና ልለፍ። አላህ ያልሆነ ቆይ አንዴ አላህ ያልሆነ የአላህ የሆነ ነገር ግን አላህን አይደለም የአላህ የሆነ ሲባል ስንት ይፈጥራል? ሁለት ይፈጥራል። ደን አይልም እንደዛ አይልም። አላህን አይደለም የአላህ ነው አልከኝ እኮ። ስለዚህ ሁለት ናቸው። አላህን ያልሆነ በመረጃ ጠይቀኝ። እንቀጥል። በመረጃ እንቀጥል። ቅድም የመለስከው በቂ ነው። ዘላለማዊ ነው ግን አላህን አይደለም። እንቀጥል። የመርየም ልጅ አልመሲ ኢሳ የአላህ መልእክተኛ ወደ መርየም የጣላት የይሁን ቃሉም ከእርሱም የሆነ መንፈስ ብቻ ነው ይላል። የይሁን ቃሉን ወይም መንፈሱ ምንድን ነው? የይሁን ቃሉን ወደ መርየም ሲጥላት ያ የይሁን ቃሉ ኦልሬዲ አላህ ጋር ነበር አልነበረም? የይሁን ቃሉ መጀመሪያ በተስፋ ደረጃ አላህ Subhanahu Wa Ta'ala እንደሚፈጥረው ተናግሯል። በተስፋ ደረጃ ነው ኤግዚስት የሚያደርገው። ኖ ለሌላ የፈለኩት ገብቷል። አንደርስታንድ አድርገኛል። መጀመሪያ ምን ለማለት እንደፈለኩ አፍጥ ነው። እኮ መጀመሪያ ተረጋጋና ዋይ ወጣ። እሺ ምን አለ መሰለህ አላህ Subhanahu Wa Ta'ala እሱ ዘንድ አለ ሲባል ለውህል ማህፉዝ ላይ መጀመሪያ የተጻፈ ለውህል ማህፉዝ ላይ ማለት ሁሉም ነገር እንደሚሆን ማለት ነው። የተጻፈውን አይደለም የጠየቁ ስለምን ነው የጠየቀኝ? ይሄ እኮ ነው ችግሩ። ከእሱ ዘንድ የይሁን ቃሉ ነው የጣላት ወይም ወደ እሷ ካስታወት ያደረገው የይሁን ቃሉ ነው ይላል። ያ የይሁን የሚለው ቃል የይሁን ቃሉ ብስራት ነው። ብስራት ነው። የይሁን ቃሉ ብስራት ነው። ያ ብስራቱ ኦኬ፣ እሺ ብስራት ነው። ደን መንፈስም ነው ይላል አይደል?
መንፈስ ነው መንፈሱ ይላል። ሌሎችን እንዳለው ሁሉ አላህ ቀድሞ ነበር አልነበረም ነው ጥያቄ ወይ ነበር ወይ? መንፈሱ የተፈጠረ ነው። እኔ የተፈጠረ ነው አልተፈጠረም እኮ አላልኩም። ያ መንፈሱ ኦሬዲ አላህ ነበር አልነበረም እኮ? የተፈጠረው መንፈስ አላህ ዘንድ ነበር። ትክክል። መች ነው የተፈጠረው? ወደ ኢሳ በይሁን ቃሉ በኩል ሊመጣ የነበረው መንፈስ ላሳየህ። የተፈጠረበትን ቃል ልታሳይ ነው? በቃ ቀኑን አይ በቃ ላሳየህ ካልኩ በቃ መረጃ አለኝ። ያው መረጃ ከፍቼ ነው እኔ እንትን አለ። በኋላ ታሳየኛለህ። ያዘው። አይሽ በኋላ ታሳየኛለህ። ያው ስለሌለ ማለት ነው። እሺ ያው አለ መረጃ። አንተ ነው ማለት ያልፈለግከው። እንሂድ። ዘፍጥረት 18 ላይ የተገለጠው ማን ነው ብለህ ነው የምታምነው? አንዴ ልክፈት። የተገለጠው መላእክት ናቸው ሶስቱም። ቁጥር 1 ምንድን ነው የሚለው? ቆይ አንድ ጊዜ አንዴ ልክፈተው ፋይሌን ከይቅርታ ጋር። እሺ ያው ዘፍጥረት 1 ያው እግዚአብሔር በመምሪያ አድባር ዛፍ ተገለጠለት አለ። የተገለጠለት ማን ነው? ሶስት ሰዎች ተገለጡለት። በእግዚአብሔር ነው የተገለጠለት። አነበብከውን በለው እንጂ ብሮዬ፣ ምን ነው እያየ እንትን ትጨፍናለህ? ትክክል። አንተና እሱ ንገረኝ፣ ከዛ ትወርዳለህ ወደ ታች። እግዚአብሔር በሶስት ሰዎች ተገለጠለት። እግዚአብሔር ተገለጠ ይላል። ቁጥር 1 ነው ያልኩ። ታች ወርዳ ያለውን እሱን ፕሪሳፖዝ እያልክ መልስ አላልኩ። ተገለጠለት ማለት አልኩ። ይኸው ተገለጠ። ማን ነው የተገለጠለት? እግዚአብሔር። እሺ፣ ከዛስ በምን መልክ ታየው? ሶስት ሰዎችን አየ። እሺ፣ ቀና ብሎ ሲያይ የተገለጠለት ግን ማን ነው? እግዚአብሔር ተገለጠለት ይላል። ከዛ ቀና ብሎ ሲያይ ሶስት ሰዎችን አየ። ወደ ሶዶም ደግሞ እነዛ ሶስት ሰዎች ሲሄዱ ስንቶቹን ነበረ መልአክ ብሎ የጠራው? ሁለቱ ቀርተዋል ብሎ ተናገረ። ሁለቱ ሄደዋል፣ አንዱ ቀረ። አንዱ የቀረው ማን ብሎ ነው የሚጠራው? እንዴት? አንዱ መልአክ ነው። ቀርቶ የነበረውን አንዱን ማን ብሎ ነው የሚጠራው? መልአክ ነው። ከአብርሃም ጋር ቀርቶ የነበረውን አንዱን መልአክ ብሎ ነው የሚጠራው? እግዚአብሔር ይለዋል እንጂ እግዚአብሔር ማለቱ መጀመሪያ እግዚአብሔር በሱ ስለተገለጠ ነው። ያው በነሱ በሶስት አሁን የጻፈውን ነው የምናነበው። ይለዋል እንጂ ብለህ የራስን እንትን እንድታስቀምጥ አይደለም። እሺ ተገለጠ የሚለው ቆይ መጀመሪያ እዚህ ጋር እንስማማ። አማን እዚህ ጋር እንስማማ። እግዚአብሔር ተገለጠ። እዚህ ጋር እንስማማ። መጀመሪያ ምንድን ነው የምንስማማው? ተገለጠ ማለት ምን ማለት ነው? ታየው ነው። እሺ አንድ ጊዜ ከይቅርታ፣ በጣም ይቅርታ፣ በጣም ከይቅርታ ጋር እሺ፣ አንድ ጊዜ ከይቅርታ ጋር አንድ ጥቅስ ልስጥህና እዛ ላይ እናውራ። አንዴ እኔ የጠየቁት ሌላ ጥቅስ አመጣ እንዴ? ገብቶ አያስኬድም። ያው አንድ ያለ እሺ፣ ሂድ ቀጥል፣ ችግር የለውም ቀጥል፣ ሂድ። እሺ ከአብርሃም ጋር ቆሞ ወደኋላ ቀርቶ የነበረው ማነው? ሁለት ሰዎች ወደ ሰዶም፣ ሁለቱ መላእክት ሰዶም ሲሄዱ ከአብርሃም ጋር ቀርቶ የነበረውን መጽሐፍ ቅዱስ ማን ብሎ ነው የሚጠራው? መጽሐፍ ቅዱስ እግዚአብሔር ይለዋል። ግን አሁን ጥያቄ መጀመሪያ አንድ ጊዜ አማን ኖ አልስማማም። ተገለጠ ማለት ነው። እኔ ነኝ ጠያቂ። ተገለጠ ማለት ነው። እሺ እግዚአብሔር ይለዋል ግን አንዴ እግዚአብሔር ይለዋል ግን በቃ እግዚአብሔር ይለዋል። ዋናው እሱ ነው። የአንተ ኤክስፕላኔሽን ሳይሆን ማለት ነው። አይ እግዚአብሔርማ የተባለ ነው። ቆይ ተገለጠ ማለት ነው። ቀደም እኮ በቃ ብላ ታስወራ ነበረ። እሺ 19 ላይ እንሂድና ከአብርሃም ጋር ኋላ ቀርቶ የነበረውን ቃሉ ምን ይላል? እግዚአብሔር ይላል። ኦኬ እንሂድና ቁጥር 23 ላይ ምዕራፍ 19 ቁጥር 23 ላይ ሰዶም የገቡት ሁለቱ መላእክት ናቸው። 23 ላይ ያለውን ታነብልኛለህ እና 23 ላይ ነው ጥያቄ ያለው ሲጀመር 18 ላይ አይደለም። 23 ላይ እንደዚህ ይላል። ኦኬ እሺ፣ በቶሎ ወደዚያች ሸሽተህ አምልጥ፣ ወደዚያ እስክትደርስ ድረስ ምንም አደርግ ዘንድ አልችልም። ስለዚህ የዚያች ከተማ ስም ዞአር ተባለ። ሎጥ ወደ ዞአር በገባ ጊዜ ፀሐይ በምድር ላይ ወጣች ይልና ጥያቄን ስማ። እግዚአብሔርም በሶዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲንን አዘነበ ይላል። ማን ከማን ዘንድ? እግዚአብሔር ከእግዚአብሔር። ቁጥር ስንት ነበረ? ዘፍጥረት ስንት ነበር? 1924 ነው። እግዚአብሔር እቺን አሁን ይክዳታል በኋላ እግዚአብሔር ዘንድ አላት ማለት ነው። 24 ቁጥር እኮ ቆይ አንዴ 24 ጥቅሱ ቆይ ይሄ እንትን ነው የሚያመለክተው ወዳጅ። ምናልባት ግራመር ማታክ ከሆነ አነጋገር ማታክ ከሆነ ስለ ሰርድ ፐርሰን ነው እንትን ነው በሶስተኛ መደብ ሆነ ምናምን ብለህ የምታወራኝ ከሆነ ነብይና አላህን መጣባት። እኔም አንተ አምላክ ላይ እመጣለሁ። አንተ አምላክ የለም እንዴ ወዳጄ? እኩል ነው የምንሆነው፣ አንድ ለአንድ ነው የምንወጣው። ችግር የለውም። አሪፍ እንላለን። እንደሱ አታውራ። እሺ ቀጥል። እሺ አሁን እንቀጥል። ይህንን ክፍል ቁጥር 24 ሁለት ፐርሰኖችን የማያሳይ መሆኑን በሂብሩ ግራመር ሂድና አሳየኝ። አፍጥ ነው። እሺ አመሰግናለሁ። አሳያለሁ። በጣም ጥሩ አመሰግናለሁ። እሺ
ምን አለ መሰለህ መጽሐፉ ሲናገር እሺ መዝሙረ ዳዊት ምዕራፍ 56 አቁሞ ይበቃል። መረጃው ሲመጣ መዝሙረ ዳዊት ላይ ማን ይላል? መረጃው 24 ላይ አዳምጥ መረጃው ሲመጣ ግራመሩን ልታሳይ ነበር አይደል? ግራመሩን ማሳየት አቅቶ ሌላ መዝሙር ላይ ሄድ ማለት ነው። ይበቃል እኮ ነው ላሳየህ እኮ ነው። ከኔ ዘንድ ነው ሲል ምን ለማለት ፈልገው? ቆይ ጥያቄ በቃ ሸሻው። እሺ ይቀጥል። ሌላ ሸሽቻለሁ 24ን አንተ ሲባል መዝሙር ላይ ይብኛል እንዴ እኮ ግራማቲካል ነው። ስላሴን የተቃውሞ አዳም ቁርአን የቱ ጋር ነው አብ ወልድ መንፈስ ቅዱስ ስላሴን የተቃውሞ? አዎ በጣም ስማርት እኮ ነው በእናትህ። እሺ ስማርቱን ተውና መጣ። እሺ ኦኬ መረጃ ግን ሌላ ሊያመጣ እንደሆነ ዝም ብላችሁ ቁርአንን ነው የኛን ስላሴ ጠቅሶ እንትን አትከተሉ ይሄን ያለበትን አውጣና ሳይ። አዎ ላሳየህ እኮ ነው። በጣም አሁን እኮ በቀላሉ ያለ። እሺ ወላ ተቁሉ ሰላሳ ይላል፣ ሶስት ነው አትበሉ ይላል። ይኸው ሶስት ነው አትበሉ። ጥያቄ ምን ነበር? አዎ አብ ወልድ መንፈስ ቅዱስ ብሏል። ሶስት ነው አትበሉ ሲል ሶስቱንም ለመናገር ስለሆነ ቁርአኑ ሶስቱንም አንድ የእናንተን ይናገር። አንዴ እሺ አልመልስ ላቁም። እሺ አቁም። ችግር የለውም። እኔ አቁም ካልከኝ አቁማለሁ። የጠየቅኩ አብ ወልድ መንፈስ ቅዱስን ሜንሽን አድርጎ ሶስት አትበሉ ያለው የቱ ጋር ነው? ያው አሁን አብ ወልድ መንፈስ ቅዱስ ብሎ እንዳንተ መጥቀስ አይደለም የሚጠበቅበት። አዳምጠኝ። ቅድም ስላሴ ያያችሁ አይደለ? አዳምጠኝ። ኖ አንዴ አዳምጥ። ስላሴ ምን ብሎ እንደጠየቀኝ እኛ እኮ አምላኪዎቹ አይደለም። እኛ እኮ ተቃዋሚዎቹ ነን። ተቃዋሚዎች እኮ ነው። አላህ 33 ሲል እናንተንም የመርየምንም ጉዳይ አስመልክቶ ነው አላህ 3 የሚለው። የመርየምንም እናውጣና አሳየኝ። ይኸው 33 ማለት ምን ማለት ነው? 3 ብሎ አብ ወልድ መንፈስ ቅዱስ ማለቱን አሳየኝ እኮ። ይኸው 3 አለ ጀነራሊ ነገረን። 3 አለ አብ ወልድ መንፈስ ቅዱስ ነው። አዎ አብ ወልድ መንፈስ ቅዱስ። ቆይ በቃ ላሳየሽ። በቃ 3 ማለት አብ ወልድ መንፈስ ቅዱስ ነው። ተመልሶልኝ ያዘው ምንም ታሳየው የለም። እሺ አብ ወልድ መንፈስ ቅዱስ የሚል አሳየኝ። አይ እኔ ማሳየህ ቁርአኑ ይነገረኝ። ስለዚህ አቁም። ጨርሻለሁ። ቆይ ላሳየህ። አታሳየኝ። እኔማ ማሳየህ ሳይሆን ላሳየህ። ከዛ እሺ የተፍሲር ኢብኑ ካቲር ማለት ነው 4171ን ያብራራበትን ሄዳችሁ ካያችሁ እንደዚህ ይላል። ሴይ ናት ትሪ ሶስት አትበሉ የሚለው ኢሳ ኤንድ ሂዝ ማዘር ቱ ቢ ጋድስ ዊዝ አላህ ማለት ነው አለ ኢብኑ ካቲር። አንተ ከኢብኑ ካቲር ትበልጣለህ ወይ? ኢብኑ አባስም እንደዛ ብሎ ነው የፈታው። ስለዚህ ጥያቄውን ልመልስልህ። ኢብኑ አባስም እናቱን ምንድነው ማርያምንና እሱን ከአላህ ጋር ማለት ነው ብሎ ነው የፈታው። ማርያም አትመለክም እያልክ ነው። ሶስት የሚለው አብ ወልድ መንፈስ ቅዱስ ነው አልክ። ያንተ ሊቃውንት የመጀመሪያዎቹ ግን እናቱን ኢየሱስን አላህን እንደማለት ነው ብሎ ፈቷል። እኔ ሶስት ሲል ሶስቱንም ነው ሁለቱንም ነው ያልኩት። አትዋሽ፣ እዚህ ጋር ቁጭ ብዬ አትዋሽ። አሁን ማርያም አልተመለከችም እያልከኝ ነው። ማርያም አልተመለከችም እያልክ ነው። አማን ሌላ ጥያቄ። ኦርቶዶክሶች ስሙ አማን አልተመለከችም እያለ ነው። አይኔ እሺ፣ ቀጥል። በኋላ የተሸራረፈ ደቂቃ አስጠኛለሁ። ባይዘ በጣም ነው ያስጨውከኝ። እሺ፣ ችግር የለውም። እሺ፣ እንቀጥልና ስለዚህ ቁርአን የቱ ጋር ሶስት አብ ወልድ መንፈስ ቅዱስ እንዳለ እንግዲህ መልሱን አይታችሁታል። መዝሙር 111 ላይ እሱ ጋር ከመሄደ በፊት ዳዊት የሚዘምርለት ጥያቄ ይሄ ነው። ዳዊት የሚዘምረው የሚያመልከው ማንን ነው? አብን። እሺ ስለዚህ ስግደቱም አምልኮውም ለእስራኤል አምላክ ለተባለው ለአብ ነው አይደለ? አምላኩም ጌታውም እሱ ነው አይደል? አምላኩም ጌታውም ጌትነቱ ግን በባህሪው የሆነ ነው እንጂ ጌትነቱ የተሰጠን አይደለም። የተሰጠ በሚለው ሳይሆን በእስራኤል ውስጥ እንግዲህ ኢየሱስን እያሰብክ መልሰህ ከሆነ የተሰጠ ምናምን የሚል የለም። የተሰጠ ጌትነት ኖሮት የተመለከተ ትክክል እስማማለሁ። ስለዚህ ጌታዬ አምላኬ ሲል አንዱን አምላክ እስራኤልን ነው አይደለ ዳዊት አድሬስ የሚያደርገው? ጌታዬ አምላኬ እያለ ሲዘምር ጌታዬ አምላኬ ካለ ትክክል። መዝሙር 110ን አውጣና አንብብልኝ እስኪ። አንብቡ፣ ችግር የለውም። መዝሙር 110 ጌታ እሺ፣ መዝሙር ስንት ነው ያልከኝ? መዝሙር 110 እሺ፣ አንድ ስቴፕ ወደፊት ነን ግን። እሺ ኤኒዌይስ ቁጥር ስንት? ስቴፕ ወደፊት አይደለም፣ አሁን ስትመልስ እናያለን ስቴፑን። እስቲ እሺ፣ እግዚአብሔር ጌታዬን ሲል እግዚአብሔር የተባለው ማን ነው? እሺ እኮ አሁን በእንትኑ እናውራ፣ በዕብራይስጡ እናውራ።
ዕብራይስጡ ምን ይላል? አውራ በዕብራይስጥ እኔ አይ አንተ ንገረኝ። እዚህ ጋር ምንድን ነው የሚለው? እግዚአብሔር ጌታዬን ያህዌ አዶናይን ማለት ነው እኮ ምን? እሺ ጥሩ። ይሄኛው አዶናይ ይሄኛው ምንድን ነው? ይሄኛው ምንድን ነው ተብሎ ይጠቀሳል? አዶናይ ነው ይሄኛው። እስኪ ክፈት እናውጣና ሳይኝ። ይሄኛው አዶናይ ይሄኛውስ ምንድን ነው እኮ? እግዚአብሔር ያህዌ ነው፣ ያኛው ጌታዬን የሚለው አዶናይ ነው። ይሄኛው አዶናይ ይሄኛው ምንድን ነው? አይደለም ያህዌ ነው እሱ። እግዚአብሔር የሚለው ያህዌ ነው። እሺ አውጣና ሳይኝ። እሺ አይ ቲንክ ታይም እየፈጀህብኝ ነው። እሺ ኦኬ ባይ ዘ ዌይ ዩር ታይም ኢዝ አፕ። ዩር ታይም ኢዝ አፕ እኮ ያው አንተ የምጨምርልኝ እንትን ይኖራል እኮ። እሺ ያው አዶናይ ነው የሚለው እዚህ ጋር ስትሮንግስት ነምበሩን ካየ ሁለቱንም ነው። እሺም ታሳኝ እኮ ሁለቱንም ነው። አንደኛው በሎርድ የሚለው የመጀመሪያው እሱን አስማማለሁ። እሱን አስማማለሁ። አዶናይ ነው። ክፈትና አሳኝ አንዴ። ይሄኛው ያው ሁለቱንም አሳኝ አንዴ እባክህ። እሺ ይሄው ነካውት ያው ይላል። አዎ ጥሩ። እሺ ነው ይላል። እሺ ይሄኛው ደግሞ እሺ አንዴ ቆይ፣ ከርሰሩ እየታየኝ አይደለም። ሁለተኛው ሎርድ የሚለው ይሄ ነው። አዶናይ ይላል። አዶናይ ማለት ነው። አንዴ ቆይ እኔ ልክፈትልህ አንዴ። እኔ ልክፈትልህ። ኦኬ መዝሙረ ዳዊት ታለ ይብሩ ፖዝ አድርጌዋለሁ ባይዘ። እሺ ቁጥር ስንት ነበር? አንድ እዛው። እሺ አማኒ ማንን ነው የምሸውደው? እኔ የአንደኛ ክፍል ተማሪ እኮ አይደለሁም። አዶኒ ብሎ ነው ያስቀምጣል። ከዛም በታች አባቴ በቃ አመሰግናለሁ። አዶኒ ነው የሚለው። እሺ አመሰግናለሁ። ተበልተሃል። በቃ አለ። አዶኒ ምንድነው? ዩር ታይም ኢዝ አፕ አልቋል። በቃ አመሰግናለሁ። እሺ አዶኒ ነው። በዚህ ልክ ኢሊትሬት ነው እንዴ? አመሰግናለሁ። በጣም ነው አመሰግናለሁ። እሺ አሁን ወደ መዝጊያችን እንሂድ። አዶኒ ምን ፎርም ነው? ቆይ አባቴ አዶኒ የተባሉ በጣም ብዙ አሉ። አንደኛ ክፍልማ ብሰታየ እኮ አዶኒ የተባሉ በጣም ብዙ አሉ። አዶኒ ምንድነው? አዶኒ ጌታ ማለት ነው። ጌታዬ ዋት ስህተት ነው? ስህተት ነው። አዶኒ ምን ማለት ነው? ምን ማለት ነው? ከዛ እኔ ደግሞ ሌላ ብዬ ፈትቼ ነበረ። ከዛ አንደኛ ክፍል መሆን ታወሰረ። በቃ ያው ኮንፊደንስ የለም። አዶኒ ጌታዬ ማለት ነው። እሺ አሁን ና እና እኔ ምንድነው ወደ 10 አለቀ። አሁን ወደ ነጥባችን እንሂድ፣ ወደ መዝጊያችን። አዶኒ ጌታ ማለት ነው። አዶኒ ጌታ ነው። አዶን ነው ጌታ። አዶኒ አንደኛ ክፍል አዶኒ ነው ጌታ። ቆይ አንተ ኪንደርጋርተን አቁም አንዴ። አዶኒ ነው አዶን ነው ጌታ። ቆይ አዶኒ ነው አዶን ነው ጌታ። አዶኒ ነው ጌታ። አዶን ነው ጌታ። አዶንም ጌታ ነው። ጌታዬና ጌታ ማለት ምንድነው ልዩነቱ? ፐርሰናል የሆነውን ነገር ጌታቸው የሚለውን እንኳን አይደለም እያወራን ያለ። አልጠየቁም። ጌታዬ ጌታዬ የትኛው ነው? ጌታ የትኛው ነው ማለት? ጌታ የትኛው ነው? ጌታ የትኛው ነው ማለት? እስቲ በዕብራይስጥኛ ጌታ በልልኝ አንዴ ደግሞ ጌታዬ በልልኝ። አዶናይ ወይ አዶናሁ የኔ ጌታ ማለት ነው። አዶናሁ እዛች ጋር ባለችው አዶኒ የሚለው ጌታ ነው። ጌታዬ ጥያቄን ትተህ በጣም አንተ ዕብራይስጥኛ ሞክራለሁ ስትል ስለነበር ኤኒዌይስ በቃ እሺ ተው። አሁን ወደ እንትኑ ገባና ማጠቃለያ በሰላም እንስጥ። ማጠቃለያ እንስጥ። እሺ እና እንትን ነው ባይዞ ከአንደኛ ክፍል በታች አንደኛ ክፍል እንደውም ፊት ካስደረኩ ሶሪ፣ ከዛ በታች ነህ። እሺ አንተ ደግሞ ከኔ በታች ነህ። እንቀጥልሽ። ኦኬ እሺ ምን እናደርጋለን መሰላችሁ ያ ጀማ በጣም በሚገርም ነገር ማለት ነው። በጣም ዛሬ አልሐምዱሊላህ ረቢል ዓለሚን ወቁል ጃአል ሐቅ ወዘሐቀል ባጢል። እንግዲህ ያው ሰዓቴን ሊያዝ አንድ ጊዜ እባክህ። ያው ሰዓቴ 5 ወቀላሁ አልሐምዱሊላህ ምናምን ስትለኝ ነበር። እሺ አንዴ እሱ ላይ እንኳን አታሾፍተው አንዴ። ሳቲዝ እኔም አሾፋለሁ፣ አስቀይማለሁ። ተው አማን እሺ፣ በዚህ በአምላክ ባንቀያየም። አሁን እንቀጥል። 5 ደቂቃ ነው እኮ 5 ደቂቃ ነው። እሺ ቆይ አዳም፣ እንኳንም አንተ ጠርተህ እምቢ አላልኩ፣ እንኳንም መጣ
እንኳንም አወራን። እሺ እንቀጥል። አንዴ ቀስበል አላስጀመርክም እኮ እንኳንም መጣ። ሁለተኛ ግን እኔ የመጣሁበት ዝር እንዳትል በቃ ተያይተናል።